ተሰቅሏል አልተሰቀለም? በመስቀል ኢየሱስ ተሰቀለ የሚለው ነው። እስቲ ኢየሱስ የሚለው ጋር ወሰድ። ኢየሱስ ራሱ ክርስቶስ ራዩ ይኸውልሽ፣ በስነ ስርዓት እኮ ይናገራል። ይህ አለ ይህ ማን ይላል? ኢየሱስ የአይሁድ ንጉስ ነው የሚል ሰው እንዳልተቀየረ ለማመን ምን ማለት ነው? ይሄ እየነገሩሽ አይደለ እንዴ? ጀመር እሱ ተሰቀልኩ ብሏል አላለም አይደለ? አላለም። ኦኬ እንዴ ምን አይነት ወሬ ነው የምትወሪው? አይ ብዙ ነገር እኮ እሱ ነገር እኮ እውነት አላህ ካደረገው ያለ አሁን እሺ ቆይ እሺ ሹፊ አንዴ በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ ታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውኸኝ ማለት ነው። እዚች ጋር ለምንድን ነው እንደዚህ ያለው? ግን እሱ አላህ ከሆነ አስረዳሻለሁ። ትንሽ ሌላ ይሄ ጥያቄ ሆኖብኛል። ይሄ ለምን አለ እንደዚህ? እሺ አስረዳሻለሁ። አሁን ክርስቶስ ማለቱን ታምኛለሽ? አታምኚም? ክርስቶስ መሆኑን አምኛለሁ። አሁን ትክክለኛው ይሄን አምናለሁ። ለምን ተውከኝ ያለውን አምናለሁ። መስቀል ላይ ሆኖ ነው አይደለም ይሄንን ነገር የተናገረው? አይ ዶንት ኖ ማለት ምን ማለት ነው? እየሰቀሉት በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስ ነው ይጠራል አሉ። እየተመለከቱት ነው ይሄንን ነገር ሲል ሁሉም እየጮሁ ነው ከስራ አለ። ስለዚህ እሺ ይሄንን ማለታቸውን እየተመለከትሽ ነው አይደለ? ይሄ ብሏል። ግን አምላኬ አምላኬ ስለምን ተውኸኝ ብሏል አይደለ? ብሏል። አዎ ይሄ አለ። ስለዚህ መስቀል ላይ ሆኖ ይሄንን ነገር ተናግሯል አይደለ? አዎ ትክክል። ስለዚህ ተሰቅሏል ማለት ነው። ተሰቅሏል። በአራት ነጥብ ተሰቅሏል ብለን እንያዘው። እሺ ቆይ አንብበው እስቲ። ለምን አምላኬ አምላኬ ግን እዚህ ጋር አሁን እሱ አምላክ እንዳልሆነም ትንሽ ተረድቻለሁ። እሺ በደንብ መሰቀሉ ጋር መቀበሩ ጋር 3 ቀን ማደሩ ጋር እስቲ አሳይሻለሁ። እሱን ችግር የለውም። ይሄንን ነው አሁን አይደለ ጥያቄው ነበር። አምላኬ ግን አምላክ አልመሆኑ እዚህ ላይ ተረጃለሁ። አላህ አይደለም እሱ ሌላ ነው ማለት ሰው እንደሆነ ማለት ነው። ሰው ነው ማለት ነው። ሳ ለምን እንደዚህ ያለ ብለሽ ጠይቅኝ። እንደዛ ስትይ ሌላ ላስረዳሽ። አዎ አምላኬ አምላኬ ስለምን ተውከኝ የምትለዋን ቃል ለምን ተናገራት ካልሽ ይቺ ቃል ከዚህ በፊት ተናግራለች። የማን ቃል ነች? የአዳም ጩኸት ነች። እቺ እስቲ አዳምም ሰው ነው ያው ኢንሻአላህ። እሺ ጩኸት ነች። ምክንያቱም ክርስቶስ ወደዚህ ምድር መጣ ብለን የምናስተምረው ለምንድን ነው? ቃል ኪዳን እግዚአብሔር ለአዳም ቃል ኪዳን በገባለት መሰረት ወደዚህ ምድር መጥቷል። ምን ሊሆን? ለኛ ቤዛ ሊሆን ክርስቶስ መጥቷል ወደዚህ ምድር። ስለዚህ ብሉይ ኪዳንና ሐዲስ ኪዳን የሚባል ነገር እንዳለ ታውቂያለሽ አይደል? መጽሐፍ ቅዱስ አውቃለሁ። አዲስ ኪዳን ላይ የክርስቶስን ስቅላት አሁን አየን፣ ተመለከትን። ክርስቶስ እንደተሰቀለ በ4 ነጥብ ጨርሰናል አልሽኝ አይደል? እዚህ ጋር አይ ለምን እስከ መጨረሻው አታሰማኝ? አንብሻ አሁን እኮ ላሳይሽ መቀበሩና የሚለው ላይ እነግርሻለሁ። እሱ ችግር የለውም። ግን አሁን እዚህ ላይ መሰቀሉን አሳይችሻለሁ። አምላኬ አምላኬ ለምን ተውከኝ ማለቱ ለምንድን ነው? ከዛ ምን አለ? እስቲ ጨርሳት ያቺን ቦታ። አትረጋጊም እንዴ እናቱ? ይሄ አምላክነቱን አያሳየኝም፣ እዚህ ጋር ሰው መሆኑን አሳየኝ ብለሽ ግን ይቺን ቃል የተናገረበት ምክንያት ለምንድን ነው ካልሽ ልክ እንደዚህ ብሉይ ኪዳንና ሐዲስ ኪዳን ላይ ያለ። ስለዚህ ብሉይ ኪዳን ላይ በመዝሙረ ዳዊት ላይ የተጠቀሰች ቃል አለች። ምዕራፍ 22 ላይ እንመልከት። ምን ይላል? የቅድሟን ቃል አንበቢያት እዚህ ይችላል። ምን ትላለች? አያራት የታለ? ይሄን ይችላል። ይሄው ሼድ ላድርግልሽ። መላኬ ነው አምላኬ ይሄ ትልቁ አ ነው የሚነበበው። አየ ትኩፊ አጃኢባ አምላኬ ለምን ተውከኝ ይላል አይደለም? ይቺ ጩኸት የማን ነች? የአዳም ጩኸት ነች። ዳዊት በመዝሙረ ዳዊት ምዕራፍ 22 ላይ ቁጥር 1 ላይ ተጽፋለች። ስለዚህ ኢየሱስና አዳምም ሰው ናቸው ማለት ነው። አየ አዳምጪ እንጂ ሙዬ ይቺን ቃል የተናገረበት ዋነኛው ምክንያቱ እዚህ መዝሙረ ዳዊት ከዘመናት በፊት ገና ክርስቶስ ከመወለዱ በፊት ራሱ የተነገረ ቃል አለ። ምን? ስለ ስቅለቱ የተነገረ ትንቢት አለ። እስቲ እዚህ ጋር እንመልከት። ከቁጥር 12 ጀምሮ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነጣቂና እንደሚጮህ አንበሳ በላዬ ላይ አፋቸውን ከፈቱ፣ እንደ ውሃ
ፈሰስኩ፣ አጥንቶቼም ሁሉ ተለያዩ፣ ልቤ እንደ ሰመም ሆነ፣ በአንጀቴም መካከል ቀለጠ። ማን ነው የሚለው? ትንቢት ነው፣ ስለ ክርስቶስ ስቅለት ትንቢት ነው። እንግዲህ ከስንት ዓመት በፊት ከስንት ዓመታት ኦልሞስት ከሱ ከመወለዱ በፊት ገና ሳይወለድ ገና ትንቢት በብሉይ ኪዳን። ከዛ ሆነ በአንጀቴ መካከል ቀለጠ፣ ኃይሌ እንደ ገል ደረቀ፣ ጉሮሮዬም ምላሴ ተጠጋ፣ ወደ ሞትም አሸዋ አወረደኝ። አንተ ፈራለሁ ንቀስ በል። ብዙ ውሾች ከበውኛል፣ የክፉዎቹም ጉባኤ ያዙኝ። እጆቼንና እግሮቼን ምን አሉት? ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም። ከዛስ ልብሶቼን ለራሳቸው ተከፋፈሉ። ቅድም ሳስነብብሽ ልብሶቹ እንደተከፋፈሉ አሳይችሻለሁ። ከዛስ በቀሚሴም ላይ ዕጣ ተጣጣሉ ይላል። አይተሻላ? እያንዳንዷ ድርጊቷ ተፈጸመች። ልክ ያቺ ድርጊት በተፈጸመችበት ሰዓት ምን አለ? የአዳምን ጮኸ። ምን ብሎ? አምላኬ አምላኬ ስለምን ተውከኝ ብሎ ጮኸ እንጂ እሱ ማድረግ ስለማይችል ለምን ተውከኝ እያለ አይደለም ያንን ነገር የጮኸው። የአዳምን ጩኸት እግዚአብሔር አምላኬ አንተ ለምን ተውከኝ ብሎ የጮኸውን ጩኸት እኔ ጮኸለት። የአዳምን ጩኸት እኔ ጮኸለት ቀድሞ። ገባሻለ? ትንቢቱ መሐመድ የሸመጠጣት ስቅለት ትንቢት ገና ክርስቶስ ከመወለዱ ከስንት ዓመታት በፊት ምን ተብላለች? በስነ ስርዓት ተጽፋለች። አንድ ቦታ ነው የጻፈው አይደለም፣ በፍጹም በጣም ብዙ ቦታ ተጽፏል። ስለዚህ ይቺ ቃል ለምን ተናገራት? እያንዳንዷ ነገር በዛ ሰዓት ስትፈጸም ምን ብሎ ተናገረ? አምላኬ አምላኬ ስለምን ተውከኛለህ? ምክንያቱ ስለምንድን ነው? አምላክ የኢየሱስ ስቅለቱ ጋር ጨርስልኝ። ያኛው እሱማ እንደተሰቀለ 4 ነጥብ ብለሽ እኮ ነግረኛል። ግን አንተ እንዳነበብኩ 4 ነጥብ ነው። ግን አበደን ወጣጣፍ አላየንም ነበረ። እስቲ አልጨረስከውም። እሺ እዚህ ጋር የሾህም አክሊል አድርገው እንትን እንዳሉት አሳይቼሻለሁ። ከዛ ሌላ ምን አሳይቼሽ ነበር? የሆነ በቃ መቀበሩን 3 ቀን ማደሩን እንደዚህ ሁላ በምን ወንጌል ላይ እንዳሉ። እሺ እስከ መጨረሻው ድረስ ችግር የለውም። መነሳቱ ምኑ እሺ አነብልሻለሁ፣ ችግር የለውም። ይቺ ብቻ ገብታሻለች አይደለም? አምላኬ አምላኬ ስለምን ተውከኝ ለምን እንዳለ እሷ ገባችን። ግን ያው የሚለምነው ሌላ አላህ አለው ማለት ነው። ይሄ ነው የገባኝ። እሺ እኔ ሲጨነቅ እኔ የሚለው ነው ያለው ማለት ነው። ሱብሃንአላህ። የጮኸለት ያቺ የሃ ትንቢት መፈጸሙን በመዝሙረ ዳዊት ምዕራፍ 22 ላይ ያለውን ጽሑፍ እንዳለ ጽሑፉ የሃ ጽሑፍ ያ ትንቢት እንደተፈጸመ ሲናገር አምላኬ አምላኬ ስለምን ተውከኝ ብሎ ያሃ ነገር ተናገረ። ይሄም ጩኸት የማን ጩኸት ነው? የአዳም ጩኸት ነው። ለነገሩ ኢየሱስ አለይሂ ሰላም ብዙ ቦታ እነሱም ሲያነቡ ሲከራከሩ እኛ በጆሮአችን አዳምጫለሁ ማለት ነው። ብዙ ቦታ እኔ ከራሴ ምንም ማድረግ አልችልም የሚል አለ። አሁን ያልከው እልሆይ የሚለው አለ። አሁን ከዛ በፊት አንድ ጥያቄ ልጠይቅሽ እንደው አሁን ክርስቶስ መሰቀሉን እዚህ ላይ በደንብ አሳይቼሻለሁ። መሐመድ ለምን ዋሸ? አልዋሸም። ጨርስልኝ እንጂ መሐመድ ለምን ዋሸ? መጀመሪያ በ4 ነጥብ ጨርሻለሁ። አትሳደብ። በሙስሊም ላይ ወላሂ ወቢላሂ እላለሁ ኢየሱስን የሚሳደብ ሙስሊም የለም። አትሳደብ። አልተሳደብኩም። አሁን እኮ ይኸውልሽ ለምን ዋሸ ማለት እኮ እኔ አንቺ ለምን ዋሸሽ ብትለኝ እናደዳለሁ እኮ። እንደዚህ አትበል። አሁን ቆይ ጥሩ እዚህ ጋር እንደተመለከት ነው ከስንት ዓመታት በፊት ስለ ክርስቶስ ስቅለት ተነግሯል። ስለሚመጣው መሲሁ እንደሚሰቀል እያንዳንዷ ድርጊት እንደምትፈጸም ቀድሞ በትንቢት ተነግሯል። ያ ትንቢት ደግሞ ይሄ በወንጌላቶቹ ላይ ልክ እንደምታየው ተፈጽሟል። ሲጀመር ለሙሐመድ አይደለም ሰለላሁ ዐለይሂ ወሰለም እሳቸው አይደሉም የተናገሩት። ከየት አመጣ እሱ ዋሸ እያልክ አንተ የምትለው? ኦኬ ቁርአን ላይ ነው ያለው። አላህ ያለውን እሱ ሰውን የሚያስረዳው እንጂ አላህ ሰይጣን ነው ማለት ነው። አላህ ሰይጣን ስለሆነ የክርስቶስ ስቅለትን የማይፈልግ ሁሉ ሰይጣን ስለሆነ ሰይጣን መጥቶ ለመሐመድ ምን አለው? ክርስቶስ አልተሰቀለም አለው። ምክንያቱም በመስቀል ላይ ድል የተነሳው ሰይጣን ነው። እንደዚህ የሚል እኮ የለም ሲጀመር የለም። አልሰቀሉትም የሚል የለም። አዎ አይ ተሰቀለ የሚል የለም። ተሰቀለ እኮ አልሰቀሉትም አለ። ይኸውልሽ የተሰቀለው ክርስቶስ ተሰቅሎ እያለ ማለት ነው። መሐመድ መጥቶ ግን ምን አለ? አልሰቀሉትም አልገደሉትም ብሎ ዋሸ። አልዋሸም።
አልዋሽማ። እስቲ አንተ ጨርስልኝ በአላህ። አሁን እኮ ይኸውልሽ ሁለት ነገር እኮ ነው እያወራሽ ያለሽው። የቅድሙን ጨርስልኝ። አሁን ሁለት ነገር ነው እያወራሽ ያለሽው። ክርስቶስ እንደተሰቀለ 4 ነጥብ አድርጌ ጨርሻለሁ አልሽኝ። አይ እዚህ ጋር ነው እኮ ያልኩ። ያው መጨረስ ሳይሆን ጨርስልኝ አንተ፣ ከዛን ልወቅ። እሺ ተራጥሮኝ እኮ ነው ጨርስልኝ ማለት 4 ነጥብ ያልሽውን ደግሞ ልቀጥል። ይኸውልሽ አንቺ አሁን እኮ መተማማኛ ያሳጠኝ ነገር ልክ እንደዚህ ልትዋሽሽ ሳይሆንም ድጋሚ ዋይ አካናፊዴ አንተ ጨርስልኝ ባላ በእግዚአብሔር ሪስፔክት አድርጌሽ ጨርሰልሻለሁ፣ ችግር የለውም። እሺ ግን አሁን የምንመለከተው ግን መሐመድ እዚህ መስራት እያንዳንዷ ነገር የተጻፋለች። እኔ ክርስቶስ እንደተሰቀለ መጽሐፍ ቅዱስ ላይ አላየሁም። አሁኑኑ ክርስትና እቀበላለሁ። አሁንም መሐመድ ሰለላሁ ዐለይሂ ወሰለም ወላሂ ላዚም ብለሽ ነው የተናገርሽው። ከራሱ ምንም እያወራ አልነበረም። አላህ ደግሞ ሌላ ነገር አታውሪ። አሁን ይኸውልሽ ሌላ ነገር አታውሪ። ይኸውልሽ ሌላ ነገር ካወራሽ በጣም ይቅርታ ኒቆስታታን እንትን ነው ልጅቷ ሰዓትን ልትገልብህ እንጂ አውቃታለሁ። ኦሮምኛ ላይም ስለማውቃት ልጅቷን ሽኪል ይወጣል። ሰዓትን ነው ባኪን እኛ እንረዳ ልታስረዱን ከሆነ እንረዳ። አናስ ሲቤካ ናም በኺን ማና ቤታ ቀጥሉ ታየችቲ ማይኪ ከቀበጥ ወይ እኔ ይኸውልሽ እኔ ሪስፔክት አድርጊሽ እንግዲህ ኢነርጂ ከሰጠሽ ሪስፔክት ልታረጊ ይገባሻል። ወላሂ ለአዚም ግን ምን እቀበላለሁ ብለሻል? ክርስትና እቀበላለሁ ብለሻል። አዎ እኔ ችግር የለም። ተሰቀሉና አስረዳኝ በደምብ። እሺ መጽሐፍ ቅዱስ ክርስቶስ እንደተሰቀለ አይናገርም ብለሽ ነበር የጀመርሽው። ክርስቶስ እንደተሰቀለ መከራ እንደተቀበለ እያሳየሽ ነው። አሁን ጨርሰልሻለሁ። ሪስፔክት አድርጊ። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከነርሱ አንዱ ሮጠ፣ ሰፈነግም ይዞ ሆምጣጤ ሞላበት፣ መመቃም አድርጎ አጠጣው። ሌሎች ግን ተው ኤልያስ መጥቶ ያድነው እንደሆነ እናያለን አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ኢየሱስም ይላል ታለ ይሄ ምንድን ነው? አዎ እሺ አመሰግናለሁ። ከሳራ እሺ ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች። ምክንያቱ ስለምንድን ነው የተናወጠው? እሺ ሊሰቀል ስለሆነ አምላክ ስለሆነ መርሐባሽ። እሺ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩትም ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ኢየሱስን እያገለገሉ ከገሊላ የተከተሉ ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። አንድ ሰው ብቻ አይደለም የተመለከተው፣ ሁለት ሰው ብቻ አይደለም የተመለከተው፣ ብዙ። ከእነርሱም መቅደላዊት ማርያምና የያዕቆብና የዮሳም እናት ማርያም የዘብዴዎስም ልጆች እናት ነበሩ። በመሸም ጊዜ ዮሴፍ የተባለ ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ቀርቦ ምን አለ? የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡት አዘዘ። ዮሴፍም ሥጋውን ይዞ በንጹህ በፈታ ከፍነው ከአለት በወቀረው በአዲሱ መቃብሩም አኖረው። በመቃብሩ አዎ ሃያ ቢስሚላህ ረህማን ረሂም። በመቃብሩም ደጃፍ ታላቅ ድንጋይ አንከባሎ ሄደ። መቅደላዊት ማርያም ሁለተኛይቱም ማርያም በመቃብሩ አንጻር ተቀምጠው በዚያ ነበሩ። በማግስቱም ከመዘጋጀት በኋላ የሚሆነውን ቀን የካህናትም አለቆች ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያ አሳቱ በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። ከምን በኋላ? ከ3 ቀን በኋላ ከመሞቱ በፊት ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለአሕዛብም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና ምን ሆነ? መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት። ሃያ
ቢስሚላህ ጲላጦስም ጠባቆች አሉላችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው፣ አዘዘ ማለት ነው። ግን 9 ሰዓት ላይ ተቀበረ የሚለውን የለም እዚህ ጋር ከላይ አንበቤልሽ መጥቻለሁ። ተቀበረ አይደለም በመስቀል ላይ በ9 ሰዓት ላይ በመስቀል ላይ እንደሆነ ነው የሚናገረው እንጂ ተቀበረም ነን አይልም። ሃያ ሄደው አላ የሆነ ሰዓት ልዩነት ሁላ ነበር። የሆነ ጊዜ ክርክር ላይ ሰዓት ስንት ሰዓት ሆነ ማታቂውን ነገር ዝም ብለሽ እሺ እውነት አይ እነርሱም ሄደው ከጠባቆች ጋር ድንጋዩን አትመው መቃብሩን አስጠብቁ ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በመስቀል ላይ መከራን እንደተቀበለ ከመስቀልም አውርደው በአዲስ መቃብር እንዳስቀመጡት ይኸው በማቴዎስ ወንጌል ምዕራፍ 27 ቁልጭ አድርጎ አሳይቶሻል። እህታችን አሁን ክርስትና ለመቀበል ዝግጁ ነሽ? አረ ቆይ ቁጥሩን ስጠኝ በደንብ እዛ ሄጄ አከራክሬ ነው። ኢየሱስ ለካ ተሰቅሏል። ለምን ታዲያ ወላሂ ላዚም እንደ ወላሂ ያልኩት እኮ ተረድቼ ነው በደንብ። አሁን ይሄንን ቁጥር አሁን እቀበላለሁ ወላሂ ትልቅ ክርክር ነው ማድረግ። እኔ ብቻ ሳይሆን ብዙ ክርስቲያንና የሚቀበል ሊኖር ይችላል። እኔ ብቻ አይደለም። ኢየሱስ ተሰቅሎ ከነበረ አንድ ሙስሊም አይቀርም ክርስቲያን ይሆናል ማለት ነው። ስለዚህ የትኛው ማቴዎስ ወንጌል ስንት ላይ ነው ያልከኝ? እስቲ ማቴዎስ ወንጌል ምዕራፍ 27 ሉቃስ ወንጌልንም የት አለ? ያ ማቴዎስ ወንጌል የሚለው አላየሁትም። እሺ ማቴዎስ ወንጌል ያው ማቴዎስ ወንጌል የማቴዎስ ወንጌል 20 ያው ይሄንን የሚናገረው ማቴዎስ ብቻ ነው? ኧረ በፍጹም ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል መጽሐፍ ቅዱስ እንዳለ ስለ ክርስቶስ ነው የሚናገረው። አሁን እኔ የኔ አማርኛ አረዳድ ይሁን ላውቅ አልችልም። ኢየሱስ እንደተሰቀለ ክርስቶስ አምላክ እንደሆነ ላሳይሽ። አዎ ኢየሱስ እንደተሰቀለ እዚህ ጋር ተረድቻለሁ። የኔ አማርኛ አረዳድ ይሁን ላውቅ አልችልም። ግን እቺን ማቴዎስ ወንጌል 27 ምዕራፍ 27 አለቀ። እሱን ብቻ ከፍተሽ ምዕራፍ ጽፍ ያለው ሌሎችም አሉ። ማቴዎስ ወንጌል ምዕራፍ 27 እንዴት መጽሐፍ ቅዱስ ክርስቶስ ተሰቀለ ይላል። መሐመድ ግን እንዴት ነው ከየት አመጡ ነው ለመሐመድ የተገለጠው መልአክ አልተሰቀለም አልገደሉትም ብሎ የቀጠፈው ለምንድን ነው? ምክንያቱም ታዋቸው ብለሽ አስተምረን በቃ የምታውቀውን። እሺ አንድ እንትን ላሳይሽ። ይህ ክርስቶስ ይኸውልሽ እሺ ኤፌሶን ምንድን ቅዱስ ጳውሎስ የጻፈው መልእክት ነው ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለሽ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ምን ሆነ? በክርስቶስ ኢየሱስ ተፈጠርን። አንቺን የሚፈጥርሽ አላህ ነው አይደል? ይሄው በክርስቶስ እስቲ ተመለስበት። አሁን እንደገና አንብበው። እኛ ፍጥረቱ ነንና ይላል። እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ምን አለ? በክርስቶስ ኢየሱስ ተፈጠረን ይላል። ስለዚህ አንቺ በክርስቶስ ኢየሱስ አሁን ቀጥል። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚያም ዓለም ተስፋውን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። ያለምን ነበራችሁ? ያለ ክርስቶስ ነበራችሁ። ግን ክርስቶስ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ክርስቶስ ስለኛ ሲል ምን አድርጓል? ደሙን አፍሷል። ክብር ምስጋና ይግባውና ይህ ክርስቶስ ምን ነበረ? እስቲ እንመልከት። መጽሐፍ ቅዱስ ምን ይላል? በአንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ምን ይላል መሰለሽ? ስለ ክርስቶስ ሲናገር የእግዚአብሔር ልጅም እንደመጣ የማን ልጅ? የእግዚአብሔር ልጅ እውነተኛም የሆነውን እናውቅ ዘንድ አለ። ልቦና እንደሰጠን እናውቃለን። ምን እንደሰጠን? ልቦና። እውነተኛውም በሆነውም በእርሱ አለን። በማን አለን? በእግዚአብሔር በእርሱ አለን። እውነተኛም በሆነው በእርሱ አለን። እርሱም ልጁ አለ። ማን ነው እርሱ የሚባለው? እርሱም ልጁ ማን ነው አለ? ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ ምንድን ነው? እርሱ አለ እውነተኛ አምላክና ዘላለም ሕይወት ነው። ቃሉት ያሰማል። ታየ በዚህ ጋር ይችኛ ጨርሳት
እሺ ልጆች ሆይ ከጣዖት ራሳችሁን ጠብቁ። ጣዖት አይደለም የሚያስፈልገሽ አላህ የሚባለውን ጣዖት አሁኑኑ ከህይወትሽ አስወግደሽ። እንደዛ አትበለ አይባልም። አላህ ጣዖት ነው። እኔ ልንገርሽ፣ የምሬን ነው። አንቺ አሁን መቼ እንደሚገባሽ ልንገርሽ፣ ልክ ሪኮግናይዝ ስታደርጊ ክርስቶስ አምላክ እንደሆነ ስታይ ስትረጂ አላህ የሚባል ጣዖት ነው። አምላክ ሆነ ለምን ታውከኝ እያለ ይጮሃል መስቀል ላይ። ወይኔ ወይ ማጀች ሆኒ አንቺ ሂጂና ጠይቀሽ ላይ እሱም በስነ ስርዓት አስተምርሻል። አሁን ተነግሮሽ ካልገባሽ በጣም ያሳዝን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ምን ብሏል መሰለሽ? እኔ አለ መንገድና ህይወት ነኝ፣ መንገድ እውነት ህይወትም ነኝ ብሎ ተናግሯል። ይሄ ልክ ነው። ይሄ ሙስሊም ላይም አለ። አየህ ግን አንቺ በየዕለቱ ምን ትያለሽ መሰለሽ? አንቺና አላህ ምን ትላላችሁ መሰለሽ? ቀጥተኛ የሆነ መንገድ ምራ አንተ ያለሽ በሱረቱ ላይ እሱ እኮ ጸሎት ነው። እሱ ለሁሉ አንተም እኮ ሁሉ ግን በቃ አንቺ በቀን 5 ጊዜ ቀጥተኛውን መንገድ ምራኝ ብለሽ የምትጸልይ ከሆነ ቀጥ ያለ መንገድ ምራኝ ማለት እኮ ጸሎት ነው። በቃ ቀጥተኛው መንገድ ማን ነው መሰለሽ? ክርስቶስ ነው። ክርስቶስ ነው እኮ የሱ መንገድ መሄድ ማለት ነው። መንገዱን ስትከተይ እውነትን ታገኛለሽ። እውነትን ስታገኝ ደግሞ ምን ትሆኛለሽ? ህይወትም ታገኛለሽ። ህይወት ማን ነው? ክርስቶስ ነው። ክርስቶስ ምንድን ነው? ቅድም እንዳሳየውሽ እውነተኛ አምላክና የዘላለም ህይወት ነው ብሎሻል። ስለዚህ አምላክ ማለት እግዚአብሔር ሰማን ነው። እሺ በቃ አሁን አንቺ መጀመሪያ ሄደሽ ክርስቶስ መሰቀሉ ምናምን ጠይቂና መማር ስትፈልጊ እኔም ፎሎ አድርጊኝ። ፎሎማ አድርጊያለሁ እኮ ይሄን ቤት ቆይቻለሁ። እኔን እዚህ ጋር አይሽኝ እዚህ ጋር ፎሎ አድርጊያለሁ። እህት ወንድሞቼን ፎሎ አድርጊያቸውና መጥተሽ ሌላ ቀን ጠይቂና የሚመለስልሽን መልስ ትነግሪኛለሽ። እንደ ቅድሙ እኔና አንቺ እንዳስተምሯችን ግን እኔና አንቺ እንትን እንደተባባለው ማለት ነው። መሐመድ ዋሽቷል አልዋሽም? አልዋሽም። እኔ ዛሬ ክርስትና ብቀበልም ራሱን መሐመድ ዋሽ አይባልም። ሰላዋቱላሂ ዐለይሂ ወሰለም አይባልም። ለምን አይባልም? መጽሐፍ ቅዱስ ተሰቅሏል እያለሽ ድንጋይ እንኳን ቢያመልክ ያንን አምልኮቱን አትንካ ይባላል በሙስሊም ራሱ። ኦኬ እንደዛ ከሆነ ተስማምኛለሁ። ማልጃሪ ቁልያ አንቺውን ተረዳሁሽ። ምንድነው ያልሽኝ? ቁል ያ አዩሃል ካፊሩን ሪስፔክት ላረግ ብዬ ነው እንጂ የሰው ሃይማኖት አትንኩ የሚል። ስለዚህ በሱ አንግል ነው እንጂ መሐመድ ፎ አርጎ ነው የዋሻው። ከምን አንግል? መጽሐፍ ቅዱስ አይዋሽም። ወረባል አይዋሽም። እሺ መጽሐፍ ቅዱስ ዋሽቷል? አይዋሽም። መጽሐፍ ቅዱስ አይዋሽም። መጽሐፍ ቅዱስ ብዙ ቦታ ጥሩ እያወራ ሰው ነው ያ እንትን ጴርጶስ ነው ምናምን የሚባለው ነው ያበላሸው። እንደዛ ተብሎ ስለተነገረሽ ነው። አይምሮሽን ከተጠቀምሽበት እናቱ ከጣዖት አምልኮ ወጥተሽ ወደ ትክክለኛ ህይወትና ወደ ትክክለኛው እውነት ትደርሻለሽ። እሱን ደግሞ እግዚአብሔር እንዲረዳሽ እኛ እዚህ ውስጥ ያለን ክርስቲያኖች በጠቅላላ በጸሎታችን እናስብሻለን። ፎሎ በማድረግ እዚህ ውስጥ ያሉትን ሁሉንም ትምህርቶችን እንደኔ አሁን ማንም ሰው ቢገባ ባላ ሰውን አትወርውር፣ እንደዚህ አስረዳቸው። እኔ አሁን ትልቅ እንትን ጥያቄ አስገብተብኛል ማለት ነው። እኔ አሁን ዞር አለው በቃ አንድ ሰው እዚህ ጋር ቢሄድ አንተ አሁን ሁሱ ጋር ብትሄድ ደስ ይለኝ ነበር። ወላሂ ሁሱ ጋር ይሄንን ብታነብልኝ ደስ ይለኛል ያለ ምንም ጥርጥር። ይሄንን አሁን እንኳን አንቺ አልተረዳሽው። ምን መሰለሽ? አልተረዳውም። አውቆ ህሊናውን የሸጠ ሰው ታውቂያለሽ? ማን? እኔ ነኝ። አንቺ አይደለሽ። አንቺ ሳትሆኚ ህሊናውን የሸጠ ሰው አይተሽ ታውቂያለሽ? በህይወትሽ አውቆ እንዲህ እያየ ምን ይላል መሰለሽ? አንድ ኡስታዝ ያየሁት አለ። መሐመድ መጥቶ አለ 1000 ሰው እያለን አለ 1000 ምናምን ሰው እያለን ሁላችንም እያየ ነው ይሄ ጥቁር መሆኑን ያየን መሐመድ መጥቶ ነጭ ነው ቢል አለ ምንድነው አለ መሐመድ እንቀበላለን አለ። ላሰማሽ ኡስታዙ አራ እንደሱ እኔ አላምንም። እኔ ቁርአን እንደዛ ቢል ታምኛለሽ? ክርስቲያን መጽሐፍ ብቻ ነው ማምነው። የራሱ ጉዳይ ነው። እኔ ፈልጋው አምልኮተ ድንጋይ ወጥተሽ መጽሐፍ ቅዱስ ያለሽ መሰለኝ። ድምጿን ሰምቻለሁ። እግዚአብሔር ያሳደገልሽ። አሜን አላህ አሜን። አግብተሻል ማለት ነው አይደል? አዎ አልሐምዱሊላህ። አረ ችግር የለውም ደስ ይለኛል። በወርዳቸው ራሳቸው መሯቸው ይውረዱ። መርሐባ። እንደው ይቅርታ የቤቱ ባለቤት ርዕስ ከቀየርኩኝ። እንዴት ነው የባል ሀቅ ላይ ትስማማያለሽ? አዎ
ባልሽን አክብሪ ነው ሙስሊም የሚለው። አዎ ኦኬ። ስለዚህ የባልሽን ሀቅ መፈጸም እንዳለብሽ እስልምና ያስተምራል። አዎ ያስተምራል በደንብ። ያውም ጀነት ሽታ አታገኘውም ይላል የባሏን ሀቅ ካላከበረች። በጣም ጥሩ። ለባሏ ያልታዘዘች የጀነት ሽታ አታገኝም ይባላል። እሺ ጥሩ። ለምሳሌ እኔ አንድ ነገር ልጠይቅሽ። አያ እንግዲህ ባለቤትሽ ለስጋዊ ፍትወት ፈልጎ ወደ አልጋ ሲጠራሽ አሁን እንግዲህ አንቺ ልጅ እንትን እያልሽ ነው ያለሽው ከረንትሊ በልጆች ድክም ብሎሽ ወይም ነገር በቃ ሙድሽ ላይ ሳትሆኝ ልጆች አናደውሽ ምናምን ነገር ይኖራል። በቃ የሰው ልጅ ህይወት ብዙ ይላል። እምቢ ብትዩ አይ እምቢ በቃ ላይክ እምቢ ምናምን ብለሽ ሙድሽ ላይ ስላለሽም እምቢ ብለሽው ብታቢ ምን ትሆኛለሽ? ምን እንደሚሆን ታውቃለህ? አላህ የሚለው ባልሽ ጠርቶሽ ወደ አልጋ እምቢ ብትዩ ማለት ነው መላእክት ሌሊቱ እስኪነጋ ይረግምሻል ይላል። ይሄንን በምንድን ነው ምረግማት? እሷን መረዳት አለበት። ዝም ብሎ ሳይረዳት ነይ አምጪ ሳይሆን ፔሬድ ላይ ሆና ደክሟት አሟት ከሆነ እሱም መጠየቅ የለበትም ማለት ነው። ይህንን አላህ እኮ ያውቃል። እስማማለሁ እሱ። አዎ ስለዚህ ደህና ከሆነች ነው። አሁን እዚህ ጋር ደህና ከሆነች ጤናማ ሆና ምንም ሳትሆን እምቢ ካለች ነው አኩርፋ ነው እዚህ ጋር። በቃ ጥሩ እሺ፣ አሁን ተስማማን ማለት ነው እዚህ ጋር። አዎ አሁን እኔና አንቺ መስማማት ያለብን ሌላ ምን አለ መሰለሽ? አንቺ የሰው ልጅ ነሽ አይደለም? የሰው ልጅ ነኝ። እንግዲህ የሰው ልጅ ስትሆኚ ስጋዊ ፍቶት አለሽ አንቺ። አንቺ ደግሞ ለስጋዊ ፍቶት ብለሽ ባለቤትሽን ወደ አልጋ ስትጠሪው እሱስ እሱ አላየው፣ እሱን አልሰማው፣ የሴቷን ነው የሰማሁት። አላህ ለምንድን ነው ለወንዶች ስሜት ብቻ የሚጨነቀው? ለምን ለሴት ልጅ ስሜት አይጨነቅም? ይሄ አላህ ለወንዶቹም ተጨንቆ ይሆናል። እሱን አልሰማው፣ ግን ሴቷ ለባሏ በጣም ክብር መስጠት እንዳለባት ነው። በቃ እሱን ተስማማን አልኩሽ እኮ። ያው እንደዚያውም ሁሉ ሴትና ወንድን እኩል ማድረግ ስላለበት ምን ማድረግ አለበት? እስልምና ለሴትም ለወንድ ልጅም እኩል የሆነ ህግን መስጠት አለበት አይደለ? ምክንያቱም አንቺም የሰው ልጅ ነሽ፣ እሱም የሰው ልጅ ነው። እሱ ስጋዊ ፍቶት እንዳለው ሁሉ አንቺም ስጋዊ ፍቶት አለብሽ። ያንን ስጋዊ ፍቶትሽን ልትወጪ የምትችይው ደግሞ አንድ ፈጣሪ ምን አለ እስቲ ይሄኛው በወቀሳ እንለፋውና እናንተ ጋር ምን አለ? በሙስሊም በክርስቲያን አሳይሻለሁ። እሱን ችግር የለም። ዋናው እስልምና ላይ ያለውን ነገር ጨርሰን ስንመጣ መጽሐፍ ቅዱስ ይህንን ነገር ያስተምረናል ብዬ ነገር። ስለዚህ አንቺ ሌላ ቁርአን ላይ የምጠይቀኝ መጥፎ ነገር አለ እስቲ? እሱ ችግር የለውም። እኔ መጥፎ ምን ብዙ ነገር እናወራበታለን። ጣዖት ሃይማኖት አልክ። ለጣዖት የሚሰገድበት በእስልምና ላይ አለ? እንሄድበታለን። አሁን ቆይ እቺ ምን ነው ጨነቀችሽ? እኩል አድርጎ ስላላየሽ እንደው እኔ ይቅርታ ያንንም ማውራት አልፈልግም ከረንትሊ፣ ግን አንቺና ባልሽን እኩል አድርጎ ያየው። አንቺ እንደ ቤት ዕቃ ቁጭ ብለሽ እንድታገለጊ፣ ለምን ለወሲብ መገልገያ ብቻ እንድትሆኚ ልጅ እንትን እንድትይ ለሴቶች ሱራ ሁላ አለ። ከወንዶች እንደውም እሱማ የላምም ምዕራፍ አለ እኮ። ምን ሆንሽ ነው? የላም በቀራ። ስለዚህ ለሴቶች ምናምን እያልሽ የተከበርሽ እንዳይመስልሽ። ላምንም አክብሯታል በይኝ እንደዛ ከሆነ። ስለዚህ አሁን ዋናው ጥያቄያችን እኔና አንቺ ሴት ልጅን እንደዛ አድርጎ ካከበረ እስልምና አክብሯል ካልሽ የወሲብ መገልገያ ብቻ አድርጎ ለምንድን ነው የሚመለከታት? በዛ ላይም አውቆ ማሰሪያ ያደረገባት። መላይካ መጥቶ ሌሊቱ ሙሉ ይረግምሻል አለ። አንድ ናይት እምቢ ብትይ፣ አንድ ሌሊት እምቢ ብትይ መላይካ መጥቶ ሲረግምሽ የምትረገሚው እርግማን ላስገባ እዛ ሄጄ ጠይቃለሁ። ይሄን ራሱ ወላሂ ጠይቃለሁ። ለምንድን ነው ሴቶቹን ብቻ እንደዚህ የተባሉበት ብዬ ጠይቃለሁ። ትክክል። ሌላ ማውጣት እዚሁ ነገር ልጨምርልሽ እንጂ መላይካ መጥቶ ሲረግምሽ እርግማን ማለት ስድብ አይደለም አይደለ? እርግማን ማለት የመላይካ ለዞም የመላይካ እርግማን እንግዲህ አስቢው። አፈር ድሜ ያስበላሽ ካለሽ አፈር ድሜ ልትበይ ነው ማለት ነው። አንድ ናይት እንግዲህ አላህ ይጠብቀን።
ልጅሽን የሆነ ነገር እንዲያደርግ ቢረግምብሽ አንቺ የሆነ ነገር እንድትሆኚ ቢረግምብሽ ያ ነገር ሊደርስብሽ ነው ማለት ነው። ስለዚህ እርግማን ማለት ኢማጂን አስቢው። ስለዚህ ይህን ነገር በረንብ እንትን በይበት ጠይቃለሁ። እዚህ ውስጥ ያላቸው ሙስሊም ይሄ ሁላ መጠየቅ አለብን። እንደዚህ ነው ወላሂ። የአእምሮ ጉዳት ያላችሁ አላችሁ፣ ከሌላችሁ ጠይቁ። የአእምሮ ጉዳት ጋር ደግሞ ተጠይቆ ማለት አይጠፋም ኢንሻአላህ። እሺ የአእምሮ ጉለትስ አለብሽ? ማለት የለብኝም አልሐምዱሊላህ። የለብሽም? እርግጠኛ ነሽ? እንደምን ነው እብድ መሳቅ እንደ ዝም ብዬ እፍረት አፍራለሁ በጣም። ሴት ልጅ የአእምሮ ጉለት አለባት? ቢስሚላህ አላየውም፣ አልሰማውም። አየ ሰጅር ሐዲስ ላይ ነው ቁርአን ላይ ነው? እሱ ደግሞ የባሰ በጣም ያው እንግዲህ ይሄንን እንኳን ሳታይ ነው እንዴ? እሺ ምን ላይ ነው? አንተ ሐዲስ ላይ ነው። ሐዲስ ብዙ እኮ ሌሎች አሉ ያ እንትን ያላሉ አሉ። የትኛው ሐዲስ ላይ ነው? እሱንም እጠይቃለሁ። ምን ይላል ላሳይሽ። ምን ይላል ንገረኝ። ሴት ልጅ የአእምሮ ጉለት አለባት ይላል መሐመድ። ወይ ሆዮ እሺ ሌላስ? እሺ ሌላ ደግሞ ልንገርሽ። ማሳየት አለብኝ እንዴ? ይኸውልሽ። አያ ተው ብዙ ነው የሚወራው። አይ ችግር ይኸውልሽ። ቡሃሪ ሳሂህ አልቡሃሪ ይላል። አያ ሳሂህ አልቡሃሪ ላይ የተጻፈ ሐዲስ ነውና ምን ይላል? ዲስ ኢዝ የሴት ልጅ ምስክርነት የወንድ ግማሽ አይደለም እንዴ ይላል መሐመድ። አዎ ትላለች። ከዛ ይህ የሆነበት ምክንያቱ ለምንድን ነው አለ? this is because of the deficiency of a woman's mind። ይህ የሆነው በሴት ልጅ የአእምሮ ጉድለትነት የተነሳ ነው። ሴት ልጅ የአእምሮ ጉድለት አለባት ብሎ የሚያስብ ሰው ነው መሐመድ። አያ ደበሪ ተው፣ እሱ ነው የለፈው አለ። ቀጥልልሻለሁ፣ ችግር ቀጥልልሻለሁ። ምን ይላል መሰለሽ መሐመድ ደግሞ መውለድ ከማትችል ሴት ልጅ ቤት ውስጥ ያለ ምንጣፍ ይሻላል ይላል። ወይ አንተ አሁን ሌላ ቀይሪ ማልጀቱ ዳኹን ማልጀት ቱራ እንግዲህ መሐመድ እኛ ይኸውልሽ መሐመድን ልንቃወም እዚህ ቲክቶክ ላይ ቁጭ ያለ ነው። ሰዓታችንን መስዋዕት አድርገን ወላሂ መሐመድ ሰለላሁ ዐለይሂ ወሰለም ለሴቶች በጣም ትልቅ መፍትሄ የሰጡ ናቸው። በጣም ከነ ህይወቷ ትቀበር በነበረች ዘመን ላይ ሴትን ከፍ ያደርጉ ናቸው። እኔ ምን ፈጽሞ ከነ ህይወትሽ ነው እየቀበረሽ ያለው መሐመድ፣ ከነ ህይወትሽ ነው እየቀበረሽ ያለው። ምክንያቱም ስለምን ይኸውልሽ ጣዖት እንድታመልክ ያደርጉ ማለት ነው። እኔ አንድ ነገር ልንገርሽ፣ እንደ እህቴ ነው ይሄን ነገር መነግርሽ። ተቆርቁሬልሽ ሙስሊሞች እንድታውቁ የምፈልገው ነገር በጣም ከልቤ ነው የምወዳችሁ። ከልቤ ስለምወዳችሁ ማለት ነው ሰዓቴን መስዋዕት አድርጌ ቁጭ ብዬ እዚህ ጋር ነግራችኋለሁ፣ አስተምራለሁ፣ እናገራለሁ። ማውቀውን ነገር እህት ወንድሞቼም እዚህ ጋር ያለውን ነገር ሼር ያደርጓችኋል። ምክንያቱም ስለምን እንደሆነ ነው። ከዛ ሲኦል፣ ከዛ ጨለማ፣ ከዛ እሳት እንድትወጡ ይሄን ጎትታችኋለን። እኛ እህት ወንድሞች ሰዓታችንን መስዋዕት አድርገን ዓለም ላይ በጣም ውዱ ነገር ምንድን ነው? ሰዓት ነው። በምንም ያህል ገንዘብ ምን መሆናት ያለፈችዋን ሰዓት አሁን ከዚህ በፊት ቅድም ስንት ሰዓት ነበረች ወይ አንቺ ጋር ያለው ሰዓት እኔ እንጃ። ያለፈችዋን ሰዓት ግን በምንም ያህል ገንዘብ መግዛት አትችይም። ያንን ውዱን ነገራችንን መስዋዕት አድርገን እየሰጠናችሁ ነው። ስለዚህ እንወዳችኋለን። እንደምንወዳችሁም ይሄን ነገር እያሳየናችሁ ነው። አንቺም እህቴም ይሄን ነገር ኮንሲደር አድርገሽ ፖዚቲቭሊ ተረድተሽ እነዚህ ሰዎች ያለ ምክንያት ነው ይሄን ነገር የሚሉት ብለሽ እኔን ዝም ብለሽ እንድትቀበይ አይደለም ነገርሽ። ጠይቂ፣ ቼክ አድርጊ። ምንድነው? ግድ ነው። ፈጣሪ አይምሮ የሰጠን ለምንድን ነው? ግድ ነው። በአይምሮአችን አስበን አገናዝበን ምን እንድንለው እንድንወስን ነው። ይህ የአይምሮ ጉለት የሆነባት በምን ሆነ አለ መሐመድ? ፔሪድ ስላለባት ነው። በፔሪዱ ምክንያት ገሃነም ትገባለች። ወላሂ እሷ እርኩስ ነች ፔሪድ ያለባት እሷ በተቀመጠች አትቀመጡ የሚል የለም። ትዋሽ አትደብቅ። እንደዛ ሚል የለም። እርኩስ ነች ይላል። ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ፔሬድ ሆና ከእሷ ጋራ ይጠጣል። እኔ እኮ ፔሬድ ነኝ ብላ ስትል በጠጣችበት ይጠጡ ነበር። አይሻ ችግር የለም። እሱን ምናምን አሳይሻለሁ። ከረንትሊ መጀመሪያ ያሹ ነገር እንደዚህ አታሳምን። አሳይሻለሁ። እሱን ችግር የለም። አሁን ይኸውልሽ ከርዕስ ወደ ርዕስ አሁን መሸጋገር ያለብን ምን መሰለሽ የልይት መጀመሪያ የያዝኩት ነገር ትክክል ነው ወይ? የቆምኩበት ነገር እሾክ ነው ወይስ
ኖርማል እንዳው አንተና መሐመድ ያልክበት ሰለላሁ ዐለይሂ ወሰለም አለ ያው ሴቶችን በጣም ክብር እንደሰጠ ነው እኔ ማውቀው። ይሄኛው ሐዲስ በጣም ክብር ሰጥቷቸው የለ እንዴ? በጣም ክብር ሰጥቷቸዋል። ቤት ውስጥ ያለ ምንጣፍ ይሻላል ከማትወልድ ሴት እያለ አይሻ ጠየቀቻቸው ፔሬድ ነኝ ብላ ስትል ችግር የለውም ብሏታል። አብሯት ይተኙ ነበርና ማለትም ግብረ ስጋ ግንኙነት ነው እንጂ ማይቻለው እሷን ማቀፍ መሳም ይችል ነበረ። በጠጣችበት ኩባያ ይጠጣ ነበረ። ግን በክርስቲያን ይሄማ ሌላም ነገር ያረጋት ነበረ ወደ ዛሬ እንጂ አሁን አይሆንም ብለሃል እኮ ፔሬድ ስላለባት ብለሃል። ያርጋት ኖ እኔ ያልኩሽ ሌላ ነገር ነው። መሐመድ ምን ያደርጋት ነበረ? የፔሬድ ላይ እያለች እሷን ብቻ አይደለም ሌሎቹንም ሚስቶቹን ምን ያደርግ ነበር? ከወገብ በታች ያለ ነገር ያስለብሷቸው ይቅርታ ለቃሉ ወይም በእንግሊዘኛ ፋንድሪንግ አቦኑ ራዲስ ይቦ እንግሊዘኛ እኛ አበሻንን ምን አባቱ። እሺ እኔ በቃ አማርኛው መጠቀም አልፈልግም። በቃ እኔ ልበልልህ ምን ልበል? አይ ማልሶታታ እንዴ እሺ አፍረተ ስጋዋን ይነካካው ነበረ። አይነካካው የውሸት ሐዲስ ነው። ሐቱ በላዳ ይሄ ተው ይሄን አትመኑ። ያኛውን አውጣሽ አልቡኻሪ ላይ ያለ ሐዲስ ትቀበያለሽ? እናንተ ጋር አለ ወላሂ አልቡኻሪ ላይ ያለ ሐዲስ ትቀበያለሽ? ጳውሎስ ነው ምናምን የሚለው ላይ አለ። እርኩስ ነች ሴት። ኧረ እኔ እንደዛ የሚል ነገር የለም። በእናትሽ ይኸውልሽ ክርስቲያን ላይ የለም ትምላለህ። ወላሂ ቆይ እኔ ላሳይሽ። ይኸው መሐመድ ምን የሚያደርግ እንደነበረ ላሳይሽ። ይኸው ምንም የእናንተ ሳትነግረኝ ፕሮፊት ይላል። ይኸውልሽ the prophet and I used to take a bath from a single pot። እኔ ተርጎምልሻለሁ ችግር የለውም። the prophet and I አለ እኔና ነብዩ used to take a bath from a single pot ከአንድ ገንዳ ሻወር እንወስድ ነበረ። while we were ምን ጀናብ እያለን ከአንድ እንትን እንወስድ ነበር። during the means አለች። በሜንስ ምን ማለት ነው ታውቂዋለሽ? ፔሬድ ማለት ነው። he used to order me to put on ላዛር የሚባል ጨርቅ አለ። ድሬስ ዋን ቢሎ ዘ ዌስት ከወገብ በታች የሚለበስ የቀሚስ አይነት ነው፣ የልብስ አይነት ነው። እሱን ካስለበሰ በኋላ እንዳለች ምን አለች? ዩዝድ ቱ ፈንድል ሚ ምን ያደርጋት ነበር? ፈንድል ያደርጋት ነበር። ፈንድል ምን ማለት ነው? ምን ማለት ነው ፈንድል? እንግዲህ ነገርኩሽ። ብልቷን መነካካት ወይም በቃ ሴክሹዋል በሆነ መልኩ መነካካት ያደርግባት ነበር። አሁን ግን ይሄ የነብይሽ ስነ ምግባር ላይ ሳይሆን አሁን ያለ ነው። ለእኔ ይሄ ነገር ኢዳዝም ማተር ምን ሐሰተኛ ነብይ አድርገሽ ከተቀበልሽው ይሄ ምንም ችግር የለውም። ዋናው ግን ይዞብሽ የመጣው ነገር ወደ ሲኦል የሚከት ነገር ነው። ምንድን ያ የብርሃን መልአክ ምንድን ነው? ክርስቶስ በመስቀል ላይ ያለ ምን ያደረገው እንትን ነው ድል የነሳው ነው። ይኸው ሁለተኛ ቆላስይስ ላይ እዚሁ ቅድም ላይ ምን ይለናል? በእኛ ላይ የነበረውን የሚቃወመውንም በትእዛዝ የተጻፈውን ሄዳ ጽሕፈት ደመሰሰው። ምን አደረገው? የሚቃወመን ማን ነበር የነበረው? ሰይጣን ነበር ያለው። ከዛስ ምን አደረገው? ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። ከመንገድ አስወግዶታል። በምን ላይ? በመስቀል ላይ። ስለዚህ በመስቀል ላይ ድል የተነሳው ሰይጣን ምን ሆነ? ከዘመናት በኋላ መጣ ወደ መሐመድ። ከዛስ ምን አለው? አልገደሉትም፣ አልሰቀሉትም አለ። ምክንያቱ ስለምንድን ነው? ሰይጣን ድል የተነሳው እኔ አልሞትም አላለም ኢየሱስ ማለት አልሞትም ብሏል አላለም? መጽሐፍ ያለበት አለ የለም? እኔ አላውቅም። እንደዛ አላለም። እንደዛ ያለበት የለም። ስለዚህ ዋናው ፖይንት እንድትይዥ የምፈልገው በመስቀል ላይ እኛን የሚቃወመን የነበረ በዘመናት ከአዳምና ሔዋንን ከገነት ያስባረረው ማን ነው? ሰይጣን። በጣም ጥሩ። ሰይጣን እኛ ላይ ባለው ነገር ምን አደረገ? እንድንባረር አስደረገን። ከየት? ከገነት እዛች ሁሉን ነገር እንትን በምንልበት ቦታ ላይ ከዛ አስወጣን። ከዛስ በኋላ ለዘመናት ሁሉ በእኛ ላይ ሲቃወም ነበር። ምን እያደረገ? መጥፎ ነገር ላይ በእኛ ላይ እያደረገ ነፍሳትን ራሱ እየነጠቀ ወደ ሲኦል የሚወስድ የነበረው እሱ ነበር። ስለዚህ ምን አደረገ? መጨረሻ ላይ ክርስቶስ ስለኛ ሲል መጣ። ከዛስ ያ በእኛ ላይ የሚቃወመውን ማንን ደመሰሰልን። የተጻፈብንን ነገር ሁሉ ነገር ደመሰሰልን። ከዛስ እርሱን ራሱንም በንፋስ አውታር ምን አደረገው? ጠርቆ ከመንገድ አስወገደው። ያ ድል ሲነሳ፣ ሰይጣን ድል ሲነሳ በሲኦል የነበሩት ነፍሳት እንዳለ ክርስቶስ ምን አደረገ?
ጥርግርግርግርግርግ አድርጎ ወዴት አስገባ? ቃል ኪዳን በገባው መሰረት ከነ አዳምንና ልጆቹን በጠቅላላ ጥርግርግ አድርጎ ወደ ገነት አስገባ በቃል ኪዳኑ መሰረት። ፈያታዊ ዜማንም ክርስቶስ ፈያታዊ ዜማንም በመስቀል ላይ እሱ ጀነት አስገባ የሚለው የታል? ኢየሱስ የታል? እሺ ይኸውልሽ ርዕሱ እየሰፋ እንዳይሄድ በአጭሩና ነገና ቅድም ጠይቄ እመጣለሁ ያልሽውን ትጠይቂያለሽ። ከዛ በኋላ ክርስቶስ ምን እንዳደረገ ኢየሱስ ጀነት አስገባ የሚል የለም። ገና ተፈጠረ። እሱ እንደሚፈጥርሽ እራሱ አሳየሁሽ እኮ። ቢስሚላህ ረህማን ረሂም ሀያ ይሁን። እሱማ ይዤዋለሁ። አየህ በቃ እኮ ስለዚህ ገና በጣም ብዙ ነገር ላሳይሽ። ይኸውልሽ መጽሐፍ ቅዱስ እኮ ማለት ነው። ይኸውልሽ ይህን ሁሉ መጽሐፍ ይህን ሁሉ ነገር እንደ ቁርአን እኮ ይቺ የምታክል እኮ አይደለችም። ላሳይሽ እንዴ ቁርአን እኮ ምን እንደምታክል ያት ይቺ ነው እኮ የምታክለው ያት። መጽሐፍ ቅዱስ ምን እንደሚያክል ላሳይሽ። መጽሐፍ ቅዱስ ምን እንደሚያክል 61 80 ምን ልዩነቱ ነው። ይህን የሚያክል መጽሐፍ ነው እኮ ገና ያው ስስ ናቸው። አቤት ስስ ነው፣ ብዙ ነው። አይ እሱ በቃ እንትኑ ጭራሽ አይገናኝም። 114 ምዕራፍ ነው አንቺ ያልሽው እና እሱ በሰፊው እንድትረጃ አደርግሻለሁ። አይ ቲንክ ብዙ ሰዓት እኔም ብዙ ስለያዝኩኝ እህት ወንድሞች፣ ግን አንድ ነገር ወላሂ ብዙ ጊዜ አሁን የተሰቀለበት ላይ ጥርጣሬ ያስገብተልኛል። እሱን አለቀውም። የሆነ ኢየሱስ የሚላቸው ነገሮች ሁላ እኔ ያሳስበኛል። መጨረሻኛው ቀን ላይ የተሰጠኝ ምንድን ነው? ይሄን የተሰጠኝ ጌትነት ለአላህ አሳልፌ እሰጣለሁ የሚል አለ። እሱም አለ የለም እንደዛ የሚል የለም። ምናልባት አንቺ ማለት የፈለግሽው አለ ወላሂ አለ መጽሐፍ ቅዱስ ላይ ነው ያለው። ምናልባት ለማለት የፈለግሽው ልንገርሽ፣ የመጨረሻዋ ቀን ከአባት ሌላ ልጅም ቢሆን አያውቅም የሚለውን ቨርስ ይሄ አንድ በል። ሌላ ደግሞ ያለኝ የተሰጠኝ ሁሉ አስረክባለሁ ነው የሚለው። ደግሞ አንድ ነገር ተሰጠኝ ይላል። ጽፈሽ ትመጪና ከነጥቅሱ ጽፈሽ ትመጪና ኢየሱስ ክርስቶስ ይህንን ከምን አንገል ይህንን አለ ስትይ እያንዳንዷን ነገር ያለበት ይሄ ነው ያለበት። ቅድማውን ለምሳሌ አምላኬ ስለምን ተውከኝ ያለው እና አንዳች ነገር እኔ ከራሴ አላደርግም በጣም ጥሩ አባቴ ነው እንጂ የሚሰጠኝ እንዳረግ ኃይል የሚሰጠኝ ይላል። ጻፊና አንቺ የምትፈልጊውን ጥያቄዎች ነሱ አለ አይደል? አለ መጽሐፍ ቅዱስ ላይ አለ። አሁን ያልሽው አለ። ያንዱ ለምንድን ነው ይሄን ነገር ያለው? በመጀመሪያ በቤተ ክርስቲያናችን አስተምሯል። ልክ አሁን ለምሳሌ በእናንተ ዘንድ the 5 pillar of Islam ይባል አለ። 5ቱ የእስልምና መሰረቶች። በእኛ ቤተ ክርስቲያን ደግሞ ምን የሚላል? 5ቱ አማደ ሚስጥራት ሚል አስተምሮ አለ። ይህ አስተምሯችን ደግሞ በስነ ስርዓት መረዳት ማወቅ ይጠበቅብሻል። ለመረዳት ማለት ነው። የመጀመሪያው ክፍል ምንድነው? ሚስጥረ ሥላሴ ማለት ነው። የአምላክ አንድነት እና ሶስትነት ራሱን በሶስትነት በስና ግን ሚስጥር የለም፣ ሁሉም ግልጽ ነው። ሚስጥር መባሉ ከምን አንግል ነው? ሚስጥር መባሉ መደበቁ አይደለም። ለሰው ግልጽ ያልሆነውን ነገር የምታብራሪበት ማለት ነው። አሁን ለምሳሌ የሥላሴ አስተምሮውን አንቺ አልገባሽም አይደለ? አልተረዳሽም። በቃ ያን ያልተረዳሽውን ምስጢሩን ነገሩን ምስጢር የሆነብሽን ነገር ምን አደርግልሻለሁ? በስነ ስርዓት ሳስተምርሽ ምስጢርነቱ ቀርቶ ለአንቺ በስነ ስርዓት እንትን ይሆናል። ይቅርታ አድርግልኝና ግን መጽሐፍ ቅዱስ ላይ ሥላሴዎች የሚል አለ እንዴ? ሶስት ስሞች እና አንድ ናቸው የሚል ሥላሴዎች የሚባል ነገር የለም፣ አይባልም። ሥላሴ ነው የሚባለው። ሥላሴ አለ መጽሐፍ ቅዱስ ላይ ቀጥታ ተጽፎ የለም። ሥላሴ የምትለው ጽሑፍ የለም። ግን የሥላሴ አስተምሮ ሶስት አምላክ አንድ ነው የሚል አለ። እንዲህ የቃል በቃል ጽሑፍ በክርስትና ላይ የለም፣ በእስልምና ላይም የለም። እንደዛው ተውሂድ እኮ ይሄ ነው እኮ የሚያሳስበው። አሁን የሌለው ነገር እንዴት ልመን ነው? እንደዛ ከሆነ አንቺ ተውሂድ የሚለውን ታዲያ እንዴት አመንሽ? ሳይኖር ተውሂድ ማለት በአንድ አምላክ ማመን ማለት ነው። ታዲያ በቃ አለቀ። እንደዚህ ማለት ምናምን ብለሽ የምትሰሪው ከሆነ ሶስት ማለት አንድ ሁለት ሶስት በአንድ አምላክ አምናለሁ የሚል አይደለም። ተውሂድ ነው አንድ ብቻ አንድ ነው። አንድ አላህ አንድ ብቻ ነው የሚለው እንጂ ተውሂድ የሚል ነገር ከሌለ ተውሂድ አልሙሲፋት ምናምን እያልሽ እኮ ብዙ ነገር ታብራሪያለሽ። ሐዲስ ላይም እንትን ላይም ብዙ ማጣቀሻ የሌሉትን ነገሮች ራሱ ጠይቅሻለሁ።
በቃል በጽሁፍ ከሆነ ማለት የሙስሊሙ አበዳን ሌላ አጋር አያመጣም። ወላሂ ለምን ዋሻለሁ? አጋር ሌላ አያመጣም። እዚህ ግን ክርስትና ላይ እግዚአብሔር ለብቻውን ያወራል፣ ኢየሱስም ለብቻው ያወራል። ግን ሙስሊም ክርስቲያን ግን አንድ ላይ አንድ ነው ይላል። በዚሁ መመራን እየገቡ እንደ መማማሩ እንዲቀጥል እናደርጋለን። ወንድሞች ታፕታፕና ኮፒ እንኳን ትንሽ ከፍ አድርጉላትና ለመመራን ቦታ ሰጣለሁ። መርሃባ የለቀኩትን በዛውም የለቀኩትን ቪዲዮ ያለና ገብታችሁ ሪፖስት እና ኮፒ ሊንክ አድርጉ ፕሊዝ። አሁን በዚህ በነበረው ውይይት ዙሪያ ላይ እዚህ ያሉትን የሰጡት መልስ ነበርና ፖስት አድርጌዋለሁ። አሁን ገብታችሁ ሪፖስት አድርጉ የሰማችሁ ካላችሁ እና ቀጥሉ። እሺ የኢፊናውን መልእክቷን ያዳመጣችሁ ሁላችሁም መልሱን እንግዲህ የምትሰጡት በስራ ነው ሁላችሁ። ሌሎቻችሁ ታፕታፕ እና በቃ አሪፍ ብሮ ትንሽ ሂድበት ወደ ሚስጥረ ስላሴ ላይ ትንሽ ሂድበት እና አንድነትና ሶስትነቱን እስኪ ነገራት። ያው በስሱ እድሜ ስትሽ የኔ ቆንጆ በጣም ጥሩ። እሺ አሁን ቅድም እንደነገርኩሽ አምስቱ የእስልምና መሰረቶች ተብሎ እንደሚነገረው ሁሉ ምን አለ አልኩሽ? አምስቱ አማደ ሚስጥራት ተብሎ አምስቱ እስልምና አንድም አላህ ለሚያጋራ የለም። የሱ ሲፋት የሱ ትልቀት ብቻ ይናገራል እንጂ ሶስት አምላክ አንድ የሚል የለም። ስላሴ ሶስት ነው። ሀቢብቲ አሁን አንቺ ዝም ብለሽ አዳምጪ፣ ጥያቄዎችሽን ያዢ። ልክ ሲጨርስ ጥያቄሽን ታቀርቢያለሽ ማለት ነው። በአንቺ አንድ ሺህ ሰው እየተማረ ነው። አንዴ ቆይ አንዴ ቀጥል የተወሰነ ቆይ አንዴ ከተሰማሽ አይታችን አንዴ ከተሰማሽ ተረጋግሽ። ሲቀጥል እኛ ሶስት ስላሴ የሚባል ነገር የለንም። ኦኬ ስላሴ ነው እንጂ ሶስት ስላሴ ተብሎ አይነገርም፣ ወይ ስላሴዎች ተብሎ አይነገርም። ኦኬ ስላሴ ተብለን ይኸው እኔ ፕሮፋይሌ ላይ እንዳለው ማለት ነውና እዚህ ጋር ፕሮፋይሌ ላይ እንደምትመለከችው ይኸውልሽ ትልቅ ላድርግልሽ ፕሮፋይልና እኔ ስላሴ አማኝ ነኝ። እዚህ ያለ ነው እንዳለ ስላሴ አማኞች ነን እና ያው ስላሴ ምንድን ነው የሚለው ከታች ስላሴ ቢያውቋል አንድ አምላክ አይደለ? አንድ አምላክ ነው የኔ ፕሮፋይሌ ላይ ራሱ ማለት ነው። ስለዚህ ምናምነው አንድ አምላክ በሶስት አካል ተገለጠ ብለን ነው ምናምነው ማለት ነው። እና ስላሴ የሚለው ትርጓሜው ስላሴ ማለት ሰለሰ የግዕዝ ቃል ነው። እሺ ስላሴ ማለት የግዕዝ ቃል ሲሆን ሰለሰ ብለው ነው የሚተረጉሙት ማለት ነው። ሶስትነት የሚል ነው እና ሶስት አምላኮች የሉንም። ኦኬ የምናመልከው እኛ እናውቃለን። እስራኤል ስማ ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን አንድ እግዚአብሔር ነው ወይ ደግሞ አንድ ፈጣሪ ነው ብለው ያስቀምጣል መጽሐፋችን። ስለዚህ ሶስት አምላኮች የሚል የለም። ተደጋጋሚ ይሄን አይነት ነገር ስለሚነሳ ነው። እሺ ስለዚህ እኛ የምናመልከው አንድ ፈጣሪ አንድ ያዌ ነው የምናመልከው ማለት ነው። እና ያ አንድ አምላክ ወይ ደግሞ ያ መለኮት ስንት አካል አለው የሚለው ለክሄድ አካል የሚለው እንደኔ እንዳንቺ እንደ ቆስጠንጦስ እንደዛ አይደለም። አካል የሚለው ወይ ደግሞ እጃችን ላይ እንዳለው 1 2 3 እያልን እንደምንቆጥረው አይደለም የመለኮት አካል ማለት ነው። እና አካል ማለት እኔ ማለት የሚችል እርሱ የሚባልነት ነው። ኦኬ አብም ወልድም መንፈስ ቅዱስም እኔ ማለት ይችላሉ። እንዲሁም ደግሞ እርሱ ተብሎም ደግሞ ተነግሮላቸዋል ማለት ነው። ስለዚህ እኛ አካል ማለት ያ ነው እንጂ በቁጥር 1 2 3 ተብሎ የሚተመኑ እንትኖች አይደለም። የሚተመን አካል አይደለም። ኦኬ 1 2 3 እየተባለ ልክኛ እጃችንን ቆጥረን እንትን እንደምንለው ማለት አይደለም። አካል የሚለው እኔ ወይ እሱ የሚባልለት ነው። ስለዚህ እኛ እግዚአብሔር አምላክ በመጀመሪያ ዘፍጥረት ምዕራፍ 1 እንደምትመለከቺ ዘፍጥረት 1 እግዚአብሔር ሰማይና ምድር ፈጠረ አይደለም የሚለው። እግዚአብሔር ሰማይና ምድር ፈጠረ ይለና ወረድ ብለሽ ደግሞ ምንድነው የሚለው? ቆይ አንብብልሽ። የእግዚአብሔር መንፈስ በውሃ ሰፍኖ ነበር ብሎ ይናገራል። በውሃ ላይ እግዚአብሔር ሰማይና ምድር ፈጠረ ብሎ ሲናገር ኦኬ ያ እግዚአብሔር ማን ነው ብሎ እዛው ዕብራውያን ጸሐፊ ዕብራውያን ቅዱስ ጳውሎስ ምንድነው የሚለን? በዕብራውያን 1 ላይ በዕብራውያን መልእክቱ ዕብራውያን ቅዱስ ጳውሎስ ዕብራውያን 1 ምን ይላል? እንዴት አድርጎ እንደፈጠረ አይታመንም። ሌላ ወንጌሎች ንገሪ።
አይ ጳውሎስ አይታመንም አትበይ። አንደኛ ነገር መረጃ የለሽም፣ ሁለተኛ ነገር ደግሞ አለ ብዙ መረጃዎች አዳምጫለሁ። ጳውሎስ የሚባል በጣም እሱ ዝም ብለሽ ማለት በመጽሐፍ ቅዱስ ላይ የተጫወተ ሰው እንደሆነ ነብይም እንዳልሆነ መረጃ የሌለሽ ነገር አታወሪ ሲስተር። እኛ ብቻ አይደለን የምንቀበለው በነገራችን ላይ ኤፊ ይቅርታ፣ አበባን አስገቢያት፣ አበባን አስገቢያት ከሰማሽ። ሶሪ ሞኒተሮች አንዴ ችግር የለውም። አንቺ እኔ እንትን ነው አላስገባታለሁ። አበባ አትጨነቂ እሺ። ዕብራውያን ጸሐፊ በደንብ አድርገሽ እንትን በይ። አበባ ላኪ እሺ። አላከችም አበባ ስልክ አስገባታለሁ። እሺ ዕብራውያን ጸሐፊ ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን ጽፈቱ ላይ ወይ ደግሞ በዕብራውያን በላከው መልእክቱ ላይ ምን ይላል? ዕብራውያን 1 ላይ ላውጣልሽና ላንብብልሽ። እሺ ምን ይላል መሰለሽ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አለ። ኦኬ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ዓለማት የተፈጠረው እግዚአብሔር አብ ዓለማትን የፈጠረው በማን በልጁ ነው ብሎ ይናገራል። እዚጋ አብንም ወልድንም እንዲሁም ደግሞ መንፈስ ቅዱስ እዛ በውሃ ላይ ሰፍኖ ነበር ብሎ ይናገራል። ኦኬ ስለዚህ የሶስቱም አካላት ስሞች ተዘርዝረውልናል ማለት ነውና ከመጀመሪያ ዘፍጥረት ሲጀመር የእግዚአብሔር አንድነትና ሶስትነትን የምንመለከትበት ሶስት አካልና እንዲሁም ደግሞ አንድን እንዴት እንደፈጠረ እግዚአብሔር የምንመለከተው ይሆናል ማለት ነውና ዘፍጥረት ላይ ላንብብልሽና ቶሎ ልጨርስና ሌሎች ውስጥ እሺ ዘፍጥረት 1 ላይ ምንድነው የሚለው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ምድርን ባዶ ነበረች፣ አንዳችም አልነበረባትም፣ በጨለማም በጥልቁ ላይ ነበረ የእግዚአብሔር መንፈስ የሚለው መንፈስ ቅዱስን ነውና የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበረ ብሎ ይናገራል። ኦኬ እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ ብሎ ይናገራል ማለት እንዴት አድርጎ እግዚአብሔር እንደፈጠረ አብ ወልድ መንፈስ ቅዱስ ማለት ነው እንዴት አድርጎ ዓለምን እንደፈጠረ የሚያብራራበት ክፍል ነው ማለት ነው። ጋር ስንመለከት የሚል አለ መጽሐፍ ቅዱስ ላይ አለ አሳይሻለሁ። እሱን አሳይ። እሺ ተጨርስና አሳይሻለሁ። አንዴ ተረጋጊ እሺ። እኔ ስራ ላይ ስለሆንኩኝ ለወንድሞች እንትን እላለሁ አሰጣለሁ። እስከዛ ድረስ አይኗዬና ክፈትላት እሺ። እዛ ላይ ከመሄዴ በፊት ምንድነው የሚናገረው? እዚሁ ዘፍጥረት ላይ እግዚአብሔር አለ እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር፣ የባህርም አሳዎችና የሰማይ ወፎች እንስሳዎችን በምድር ላይ የሚንቀሳቀሱ ሁሉ ይገዙ ዘንድ አለ። እግዚአብሔር ማለት ሰውን በመልካችን እንደምሳሌያችን እንፍጠር ሲል እንመለከታለን። እግዚአብሔር አለ ነው የሚለው። አንድነቱ ሲናገር በመፍጠር ደረጃ ላይ አንድነቱን ሲናገር ምን አለ? እግዚአብሔር አለ። እግዚአብሔር አለ። ብዝሃነት እንዳለው ደግሞ ሲናገር ደግሞ ምን አለ? በመልካችን ብሎ ብዝሃነት ወይ ደግሞ እግዚአብሔር በአካሉ ከአንድ በላይ እንደሆነ አሳይቶናል ማለት ነው። እና እግዚአብሔርም ሰው በመልኩ ፈጠረ ይላል። አየሽ እዚህ ጋር እግዚአብሔርም ሰው አንድ ደግሞ እግዚአብሔር እንደሆነ ሲያሳይ ምን አለ? እግዚአብሔርም ሰውን በመልኩ ፈጠረ ብሎ ይናገራል። ኦኬ ከዛ ከፈጠራቸው በኋላ በእግዚአብሔርም በመልኩ ፈጠረ ከላይ በኋላ በእግዚአብሔርን መልክ ፈጠረ፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔርን ባረካቸው፣ እንዲሟላቸው ብዙ ተባዙ፣ ምድርን ሙላት ብሎ ይቀጥላል ማለት ነው። እና ቅድም አብ ወልድ መንፈስ ቅዱስ የቱ ጋ ነው ያለው የሚለው ስጠጋ አድርገልኝ እና የቱ ጋ ነው ያለው የሚለውን ይኸው ለአንበብልሽ እያየሁ ማለት ነው። እሺ በኢየሱስ ስም እዚህ ጋ አነበዋለሁ። ይኸውልሽ ጌታ ኢየሱስ ክርስቶስ ነው ይሄን ተናጋሪው ማለት ነው። እና ምንድነው የሚለው? እንግዲህ ሂዱና አለ አሕዛብን ሁሉ ማለት ነው፣ ያላመኑትን ሁሉ ማለት ነው። አሕዛብ ማለት ያላመነን ተብሎ ይነገራል። ምንድነው እንዲህ ሂዱ አለ። ኦኬ ሂዱና አሕዛብን ሁሉ በአብና አለ በወልድና አለ በአብ በወልድና በመንፈስ ቅዱስም እያጠመቃችሁ ያዘዝኳችሁ ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። እንሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋራ ነኝ ብሎ ይናገራል። ስለዚህ ምን አለ? በአብ በወልድና በመንፈስ ቅዱስ ብሎ ይናገራል ማለት ነው። ስለዚህ በአብና በወልድ በመንፈስ ቅዱስ እጅግ ተነግሯል። ኦኬ
እንዲሁም በደንብ በተለያየ አሁን ለምሳሌ እንትን አውጣላት የኢዮብ 4 ላይ መመልከት ኢዮብ 30 ነው። ኢዮብ 34 ላይ ነው እግዚአብሔር መንፈስ ፈጠረኝ የሚለው ማለት ነው። ስለዚህ አለ የእግዚአብሔር መንፈስ መፈጠር የሚለው ነው። ኢዮብ 30 ስንት ነበር ያሳውት? ያው ነው 13 ላይ እሱን ማለት ነው። የእግዚአብሔር መንፈስ ፈጠረኝ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ብሎ ይናገራል። ኦኬ ኢዮብ መንፈስ ቅዱስ ራሱ ሕይወትን የሚሰጥ የሚፈጥር እንደሆነ እንደፈጠረውም ይናገራል ማለት የእግዚአብሔር መንፈስ የተባለ ከአብ የሚወጣ መንፈስ እንደሆነ ይናገራል ማለት ነው። ክርስቶስም ምን አለ? እንዲሁም መንፈስ እንደሚልክ መንፈስን እንደሚልክላቸው ለሐዋርያቶቹ እንዲህ መንፈስ ቅዱስን እንደሚቀበሉ ምናምን ነገር ይነግራቸዋል ማለት በተለያዩ በኩል የመንፈስ ቅዱስን መውረድ እንመለከታለን። አንድ ቀጥል። እሺ እመጣሁ እቀጥላለን። እሺ ቃል ተሰማለን። ሜትሻዬ በጣም አሪፍ ነው። እስካሁን ባለው ነገር ላይ ጥያቄ ካለሽ እንትን በይኝና እድል ልስጥሽ። እያዳመጥሽ ከሆነ ጥያቄ አሁንም ያልገባኝ የሶስቱ እንትን ምስጢሩ አልገባኝም። ሶስቱ አንተ አሁን በእስልምና ላይ ተውሂድ የሚባል አለ አልክ። ተውሂድ አደክመች። ተውሂድ ማለትም እንደተማርነው ተውሂድ እንትኖቹ ስፋቱ ግዙፍነቱ ምኑ ነው እንጂ ሶስት መሆኑን አይናገርም። አሁን እዚህ ጋር ሶስት መሆኑን አላህ ሶስት ነው ብለን አላለም። አሁን እዚህ ጋር ሶስት ነው አንድ ነው ምናምን ነገር እሱ የእስልምና አስተምሮ ነው። አሁን እኛ ምን ላይ ነው እያስተማርን ያለ ነው? ክርስትና ላይ ነው እያስተማርን ያለ ነው። ምን ብለን ነው እያስተማርን ያለ ነው የሚለውን ነገር ስናይ እግዚአብሔር አምላክ አንድ ነው። ስንት ነው? አንድ ነው። ቅድም ታችን ጠቅሳልሻለች ዘዳግም ምዕራፍ 6 ቁጥር 4 ላይ ምን ተብሎ ተነግሮናል? አንድ ነው ይሰማ አምላካችን እግዚአብሔር አንድ ነው ተብሎ ተነግሯል። ስለዚህ እግዚአብሔር አንድ እንደሆነ ነው። እኛ እሷ ቅድም ፕሮፋይሏ ላይ የምናሳይ ሳሻለች ስላሴ አንድ አምላክ ማን ነው? ይሄን ያለው ወንድሜ ውጣ አታውጣው ያለ እንደዚህ አይነት ዘንድ የሚገባ ያለ ሰዓት የሚገባ ሰው ይመቸኝ። እውቀት ያላቸውን አታወርዳቸው ቀጥልና አንድ ደግሞ ቆይ አንዴ እንደዚህ ካስወጣ እኮ ማንም ሊያምን አይችልም እኮ። ይኸውልሽ ሰዓት እንትን ሰው እያወራ በመሀል የሚገባ ሰው ልጅነት ነው። ሀሳብሽ ይበተናልማ። ይኸውልሽ አሁን ሰው ጣልቃ ሲገባ አንቺ የምትማሪውን የምትጠይቂው ጥያቄ ሀሳብሽ ተበትሎ ምን ላይ እንደቆምሽ አታውቂም። አሁን ፎከስ አድርገሽ ማይክ ሰጥ ነበረ ቆይ እኮ ይገባል እሱን ተይው። አሁን ጨርሽ አድርጉት። ቆይ አንዴ ክርክር አታድርጉት። እሺ ለማንኛውም ቆንጠስጢኖስ እዛው ላይ እስራኤል በስማ ጌታ አምላካችን አንድ እግዚአብሔር ነው ያለውን አንድ እግዚአብሔር እንደሆነ ይነግራል። አሁን ቶሎ ብዬ እንትን መረጃ ልስጣትና የእኛ ስላሴ እንዴት አድርገን እንደምንቀበለው ማለት ነውና የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 ላጣል እና አንድ እግዚአብሔር ያለው አብዛ ደረምና እኛ የምናመልከው አንድ እግዚአብሔር እንደሆነ ተናግሯል። እና የዮሐንስ ወንጌል ምዕራፍ 12 ከቁጥር 26 ላይ ምንድነው? ዳሩ ግን እኔ ከአብ ዘንድ የምልክላችሁ ቅድም የተናገርኩትን ማለት ነውና ዳሩ ግን እኔ ከአብ ዘንድ የምልክላችሁ ምንድነው የሚለው? አጽናኝ አይደለ? አጽናኝ እርሱንም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱም ስለ እኔ ይመሰክራልና። ስለማን? ስለ ክርስቶስ ማለት ነው። ስለዚህ ከአብ ዘንድ የሚወጣ አጽናኝ የሆነ መንፈስ እንደሚልክላቸው ይናገራል። ኦኬ እዛው 14 ላይ ደግሞ ምንድነው? ብትወዱኝ ውስጥ ትእዛዜ ጠብቁ። ዮሐንስ ወንጌል ምዕራፍ 14 ማለት ነውና ከቁጥር 15 ላይ ብትወዱኝ ትእዛዜ ጠብቁ እኔም አብን እለምናለሁ አለ። አየሽ አስቀድሞ አብ እንዳለ ተናገረ ማለት ነው። አብ እንዳለ ተናገረ፣ እንዲሁም ደግሞ መንፈስ ቅዱስ እንዳለ ተናገረ እና እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸው። አጽናኝ የተባለው መንፈስ ቅዱስ ነው። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበሉት የማይችል የእውነት መንፈስ ነው። ማን ነው የአጽናኝ የተባለው?
እውነት መንፈስ የተባለው መንፈስ ቅዱስ ነው ማለት ነው እና መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቁታላችሁ ብሎ ይናገራል ማለት ነው። ስለዚህ የእውነት መንፈስ የተባለው እዚህ ላይ መንፈስ ቅዱስ ስለ አብ መሰከረልሽ፣ እንዲሁም ደግሞ ስለ ወልድ ስለ ራሱ እንዲሁም ተናገረ፣ እንዲሁም ደግሞ ስለ መንፈስ ቅዱስ ማለት ነው። ስለዚህ እኛ የምናመልከው አምላክ በሶስት አካል የተገለጠ መሆኑ በዚህ ትረጃለሽ ማለት ነው እና ስለ እዛው ላይ 14 ላይ ምንድነው የሚለው 11 ቁጥር ላይ እኔ በአብ እንዳለሁ ይላል። ኦኬ እኔ በአብ እንዳለ አብም በእኔ እንዳለ እመኑ፣ ባታምኑስ ስለ ስራው እመኑ ብሎ ይናገራል። ኦኬ ስለ አብና ስለ ራሱ አብ በእርሱ እንዳለ እንዲሁም ደግሞ ወልድ ደግሞ በአብ እንዳለ ይናገራል። እኛ ህሎ ብለን እናምናለን፣ አንዱ በአንዱ ይኖራል ብለን ስለምናምን ማለት ነው እና ጌታ ኢየሱስም እዚህ ምን አለ? እኔ በአብ እንዳለ አብም በእኔ እንዳለ እመኑ ብሎ ስለተናገረ ልባችሁ አይታወክ በእግዚአብሔር እመኑ እያለ ያለው ዮሐንስ ወንጌል ምዕራፍ 14 ከቁጥር 2 ላይ ምንድነው የሚለው? ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ ይናገራል። በአባቴ ቤት ብዙ እዚህ ጋር አትለፊ ውስጥ እዚህ ጋር ሁለት አልሆነም። በእኔም እመኑ በእግዚአብሔርም እመኑ። ሁለት እኮ በሁለት አካልን ይጠቅሳል። ለምን እግዚአብሔር እየጠቀሰ ያለው አብና እንዲሁም ደግሞ ራሱን ማለት ነው። እኔ እየነገርኩሽ ያለው ስለ አብ ነው፣ እንዲሁም ደግሞ ስለ መንፈስ ቅዱስ፣ እንዲሁም ደግሞ ስለ ራሱ ስለ ክርስቶስ ነው። ስለ ሶስቱ አካል ማለት ነው እየነገርኩሽ ያለው። ያ ግን አንድ አምላክ እንደሆነ መጽሐፍ ቅዱስ በሶስት አካል ብዙ ቦታ ተገልጧል። ኦኬ በአካል ጌታ ኢየሱስ ክርስቶስ ሲጠመቅ ብታይ ጌታ ኢየሱስ ሲጠመቅ የምወደው ልጄ እርሱ ስሙት ብሎ አብ በደመና ይናገራል። መንፈስ ቅዱስ እንደ ርግብ አምሳል ሆኖ በሰማያት ሲወርድ እንመለከታለን። የሚወደው ልጄ ሲልም ሁለት ነው። እሺ እዚህ ጋር ምን ላድርግ? አምላክ አንድ ከሆነ ሁለት አሁን እያወራሽ ነው። አምላክ ሁለት ነው ማለት አንድ ነው። በእኔም እመኑ በአባቴም እመኑ ሁለት ነው። ይሰማል። አይ ቲንክ እሷ በአካል ሶስት ስንል አልተረዳችም እና መጀመሪያ ስላሴ የሚለውን ትርጉም አለው ሰማለሁ። አሁን መታል ቀጥል። ኦኬ ስላሴ የሚለውን ትርጉም መጀመሪያ ተወቀውና ከዛ በኋላ ወደ ቀጣዩ ብትሄጂ ይሻልሻል ማለት ከንቱ ልፋት ነው እየሆነብሽ ያለው። አንዴ ላሳይ ስላሴ የሚለውን ትርጉም ምን ለማለት እንደሆነኛ እየከፈትክ እንትን በልና አንዴ ላስፋና ራሴ ለክፈትና ምን እያለን እንደሆነ እና እንትን የሚለውንም ጨምርላት በዛው አንድነትና ሶስትነት እንዴት ነው አንድ ያልነው ራሱ እግዚአብሔር በሶስትነቱ እንዴት እንደገለጠ አሳያለት። በአካል በስም በግብር ሶስት ናቸው፣ በመለኮት ግን አንድ ናቸው። ስለዚህ እኛ ደግሞ አንድ ብለን ሶስት አካላት ያላቸውን ነገሮች በአለም ላይ እንመልከት። በምናያቸው ነገሮች በእኛ አይምሮ የሚገለጸውን ነገር ላሳይሽ። ለምሳሌ ፀሐይ አንድ ነች አይደለም? ስንት ፀሐይ አለ? ማይክሽን ክፈች። አሁን ካስተማራችሁኝ ነገር ብዙ ነገር ገብቶኛል። አሁን ሶስቱ ነገር ገባኝ። ማለትም እኛ አሁን በሶስት ተውሂድ እንደሚካፈል እሱን ታዩና ስንት ፀሐይ አለ ስፋቱን ነው እንጂ አሁን እዚህ ጋር ኢየሱስ የገባበት ነው በቃ የሚያጠራጥራል። በሶስት መገለጡ እሺ ኢየሱስ እግዚአብሔር ይሰማል። እሷ ምን ውስጥ መሰለች? ኒኮ እስካሁን ምን ውስጥ መሰለች? አሁን ገባኝ። እዛ ጋር ቀደም የስላሴ ምስጢር የምትሉኝ ገባኝ። ኦኬ አይ አንዴ በጣም ገብቶሽ የለ ገባኝ። ግን አሁን ኢየሱስ አንዴ ቆይ እሺ ቆይ አንዴ በጌታ ለምን እንዴ እሷ ምንድነው ከቅድሙ ያለችው ማለት ነው። አብ በእኔ ይኖራል እኔም በአብ እኖራለሁ የሚለው ላይ ነው። ውስጥ እንዴት ገባ እያለች ነው ከቅድሙ ማለት ነው። ትክክል። ለዛ ነው በኤግዛምፕል ጠቅሼ የክርስቶስ የሚለውንም እንዴት ነው የሚለውን ነገር በኤግዛምፕል ጠቅሼ በአጭሩ ላሳየት የፈለኩት ያንን ነው። ስለዚህ የታችን አሁን እድል የምሰጥሽ ፀሐይ ስንት ነች? ስንት ፀሐይ አለ? ውስጥ ገባ ስትል እኮ ነው የሳቅኝ። ችግር የለም። ስንት ፀሐይ በጠይቅሽ ብቻ መልሽልኝ።
ካካ አንድ ነው። አንድ ፀሐይ አንድ ነች። የትም ብትወጂ የትም ሀገር ብትሄጂ አንድ ፀሐይ ብቻ ነው አይደል የምትመለከቸው? ምን አውቃለሁ። ኢትዮጵያ አሁን ሲጨልም እኛ ጋር ብርሃን ነው። አዎ ፀሐይ እሱ ሁለት ፀሐይ ሳይሆን አይቀርም እያልኩ ነው። ኡፍ አይ እየቀለድኩ አይደለም እታችን። እሺ አሁን ላይ ትንሽ እየቀለድኩኝ ስላልሆነ የሚሰማሽ ከሆነ መልሽልኝ። አንድ ፀሐይ አለች አይደለም? እሺ ያቺ ፀሐይ ይቺ የምታውቂያት ፀሐይ ምን ምን ነገር አላት? ክብ ነች አይደለም? ክበብ አላት አይደለም? ብርሃን አላት አይደለም? ብርሃንም አላት አይደለም? አላት። ሙቀትም አላት አይደለም? ሁሉም አላት። በጣም ስንት ነገር ጠቀስኩልሽ? ብዙ ነገር የራሷን ባህሪ ጠቀስክልኝ። ክበብ፣ ብርሃንና ሙቀት ጠቀስኩልሽ አይደለም? ነዓም። ስለዚህ ይቺ አንዷ ፀሐይ ሶስት ነገር አላት ማለት ነው። ሶስት አካላት አላት ማለት ነው አይደል? ብዙም አላት። ቅዝቃዜም ሊኖርላት ይችላል። ፀሐይ ቅዝቃዜ አላት፣ ብዙ አላት። አየህ ምን ሆነሽ ነው እናታችን? ይሰማኛል፣ ገብቶኛል አባባል። ወላሂ ገብቶኛል። ዝናብ አላት ትኛለሽ? ስላሴ ገባኝ እኮ አሁን ስፋቱ ነው የአላህ ስፋቱ። ከገባሽ በቃ አሁን ስላሴ ከገባሽ ቆይ አንዴ አሁን ሚዩት አድርጊውና ስፋቱ ቢገባኝ አባ በቃ ስላሴ ከገባሽ ይኸውልሽ አሁን የምንሰጥሽን ጥቅሶች ያዢ በቃ ከዛ ትጠይቂያለሽ። አለቀ። በቃ አሁን እኔ የምነግርህን ጥቅሶች ክፈትላት። ከዘፍጥረት እንጀምር። በቃ አሁን ከዘፍጥረት እንጀምር። ድምፅሽ የት እንደሆነ ሄደ። ከዘፍጥረት እንጀምርና በቃ አሁን እንደ ማጠቃለያ ምንድነው ስላሴ ማለት በመለኮት አንድ በአካል ሶስት ናቸው ብለናል። ሶስትነታቸውን አሁን እናሳያለን። በአካል በመለኮት አንድ መሆናቸውና በአካል ሶስትነታቸውን አሁን እናሳያለን። ዘፍጥረት እንጀምር። ከዘፍጥረት ጀምሮ ስለ ስላሴ ስለሚያወራ እያያዝሽ ነው እናት። አሁን ማይክሽን ክፈችና ተከታታይ በቃ ይሰማል። በላውን ዘፍጥረት 1:26ን ክፈትና አንብብላት። ዘፍጥረት ምዕራፍ 1 ቁጥር 26 ይዘሻል? ዘፍጥረት ምዕራፍ 1 ቁጥር 26 እሺ ሲጀምር ምን ይላል? እግዚአብሔርም አለ ይላል። ስንት እግዚአብሔር ነው አለ የሚለው? አንድ ነው። አለ ሰውን በመልካችን አለ በመልካችን እንደ ምሳሌያችን እንፍጠር አለ። እዚህ ጋር ፕሉራል ፎርም ነው የሚያሳየው ወይስ ሲንጉላር ፎርም? ሙስሊም ላይ ማለት አባቴ ነህና የሚለው ቆይ አንዴ። ኧረ በጌታ ምን ሆነች ነው? ከቅድሙ ይኸውልሽ እኔ ከቅድሙ አላህ እግዚአብሔር አይደለም ብዬ ስንቴ ነገርኩሽ። እሺ ለአንተ አይሁን መጽሐፍ ላይና ቁርአን ላይ አንዴ ትክክል ገብቶኛል። አላህ እግዚአብሔር አይደለም። ስለዛ እዚህ ጋር ይኸውልሽ ቆይ አንዴ እግዚአብሔር ብሎ ብዙ ቁጥር አመልካችን ስታይ ሶስት መሆናቸውን እያሳየ ነው ብዬ ከቀደሙ አስረድቼሻለሁ አይደል? ፈጠርናቸው የሚለው ለሁለት ሰው ነው ለሶስት ሰው ነው ወይስ ለብዙ ሰው? ለሶስት ሰው። ሶስት ሰው አይደለም፣ በጌታ ስም ሰው አይደለም። እንዴት አንተ ሶስት በሶስት ልታካፍል? አዳምጪኝ። ወይኔ በጌታ ስም ቆይ አንዴ እኔ በትልቁ አድርጉኝሽ። ወላሂ ገብቶኛል። ቆይ አልገባሽም እኮ እኛም እንደምናነበው በጣም ነው ያልገባሽ። እግዚአብሔር እና የሚለው እኛ ስሚኝ አንዴ ስሚኝ። ቆይ አንዴ ስሚኝ። በቃ አሁን አንዴ ስሚኝ። እሺ እግዚአብሔር አለ እግዚአብሔር አንድ ነው አለ አይደል? አዎ ኦኬ። አንዱ እግዚአብሔር ስንት ሆነ? ሶስት አካላት አሉት አይደል? እሺ ኦኬ። ሶስት አካላት አሉት። በምን ላይ ነው? ምን ላይ ነበር? ቆይ አንዴ በጌታ ስም እነርሱም ማን ናቸው አለ? ታች አድርገው እስቲ ምዕራፉን ሊያው ይሄ እነርሱም ማን ናቸው አለን እንዴ? ቆይ አንዴ ስሚኝ በጌታ። ምዕራፉን አልፈልገውም። ይሄ አልፈልገውም። ምዕራፎቹ ነው። እሺ ዘዳግም 6ን ክፈትላት። በቃ ቆይ አንዴ ዘዳግም 6ን ክፈትላት። ኒኮ እና አባይና ይላል በሙስሊምና አለ እኛ የሚለው ነገር አላህ ራሱ ተጠቀመ። እግዚአብሔር ተጠቀመ። እኛ የሚለው ኧረ በጌታ ቆይ አንዴ ሶስት ነን አላለም። እሱ ራሱ ሶስት ነን አላለም። ስሚኝ አንዴ ስሚኝ። ክርክር እኮ ነው ያዝሽው። አሁን ልማር ብለሽ ክርክር ነው ያዝሽው። ዘዳግም 6ን ክፈትላት። ምን ይላል እዛ ጋር? አንብብላት አንዴ በጌታ። እስራኤል ወይ ስማ
አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ቆይ አንዴ ጠብቀኝ አንዴ። ቆይ አሁን ይሄ መጽሐፍና ቆይ ስሚኝ፣ ይሄ መጽሐፍና ማን ነው ሚት ያደርጋት? ሚት አታርጓት እንዴ? ራሴ ነኝ ማድረግ ልጄ ቄው ስትል ስሚኝ አንዴ። ይሄ መጽሐፍና መጽሐፍ ቅዱስ ተለያይቷል? አዎ እዚህ ጋር ሶስት ቃል ይናገራል። እዚህ ጋር አንብቢ። ቆይ አንብቢ። እዛ ጋር ዘዳግም የከፈተውን ክፈይ። እግዚአብሔር አምላክ አንድ ነው ነው የሚለው። እዚህ ጋር ግን እዚህ ጋርስ ምን ይላል? ቅዱስ አንድ ነው ይላል። ቆይ እዚህ ጋርስ ምን ይላል? እዚህ ጋርስ ምን ይላል? እግዚአብሔር አንድ ነው። አንድ ነው። አለቀ። አሁን እዚህ ጋር ከመጽሐፉ ጋር ተጋጭቷል። አንዱ የሚለው እሺ፣ አንዱ እግዚአብሔር። ቆይ ይሄኛው ተጋጭቷል ወይ? ወደዛኛው እንሄዳለን። አይጋጫም፣ ግን ሲዞር ይጋጫል። ቆይ አንዴ ስሚኝ። አሁን ማቴዎስን ክፈትላት እዛው ኒኮ። ስሚኝ በቃ አሁን በተረጋጋ መንፈስ ስሚኝና ከዛ በኋላ አሁን አንብቢው። አብ ወልድ መንፈስ ቅዱስ አይልም? እሺ እዚህ ጋር እዚህኛውስ አብ ምን ይላል? አብ ወልድ መንፈስ ቅዱስ አይልም ወይ ይላል? በአብ በወልድ በመንፈስ ቅዱስ። እሺ መጽሐፍ ቅዱስ እንደዛ ይላል አይደለ? እዚህ ጋር አንዱ እግዚአብሔር ሶስት አካላት አሉት ብሎ እነርሱም ምን ይላል? ያው እነርሱም ምን ይላል? አብ ወልድ መንፈስ ቅዱስ። እዛስ ምን ይላል? ናቸው። እዛስ ምን ይላል? እዚህ ጋርም አብ በወልድ በመንፈስ ቅዱስ ምን አለ? አሁን ይለያያል። መጽሐፉ ተለያይቷል። ኦኬ በቃ አሁን ቆይ አንዴ ስሚኝ። አንዴ ስሚኝ። አሁን ማጠቃለያ ልስጥ። መርሐባ። አሁን ደግመሽ እንዳትጠይቅኝ ፕሊስ። አሁን ይኸውልሽ አሁን አላህና እግዚአብሔር አንድ አይደሉም ብለን ነው የምናምነው። እየጻፍኩ ላስረዳሽ። እኛም እንላለን አንድ አይደሉም እንዴ? አላህ አንድ ነው። በጣም ቴንኪው። ይኸውልሽ አላህ አንድ ነው። አሁን እዚህ ጋር ሶስት አድርጋችሁ ታካፍላላችሁ። እሺ አላህ አለ አይደለ? አላህ አለ። አላህ አለ። ወላሂ አንድ ስሚኝ፣ ልጠይቅ አባ፣ ትልቅ ነገር ልጠይቅ። እዚህ ጋር ልጨርስና ትጠይቅኛለሽ። ኦኬ ልጨርስና ትጠይቅኛለሽ። አላህ አለ አይደለ? ማለት ነው። እናንተ አላህ አንድ አካል ነው ብላችሁ ነው የምታምኑት? በቃ አሁን ቅድም እንፍጠራቸው ምናምን ሲል በክብር ነው ብለሽ በቁርአኑ ላይ ነገርሽኝ አይደለ? ራሱን ሲያከብር ነው ብዬ ነገርኩ። ቴንክ ዩ። አሁን እግዚአብሔር አለ አይደለ? እግዚአብሔር አለ እዚህ ጋር። ክርስቲያኖች እንፍጠራቸው ሲል ማንን ነው እያሉ ነው? አብ ወልድ መንፈስ ቅዱስን ነው። እነማን ናቸው? ክርስቲያኖች እኛ ክርስቲያኖች አብ ወልድ መንፈስ ቅዱስ እንፍጠራቸው ሲል ራሱን በማክበር ሳይሆን አብ ወልድ መንፈስ ቅዱስ ናቸው። ኧረ እባክህ ሶስት ነን አላለም አለ። ወላሂ አይሆን፣ ወላሂ አይሆን። ካልገለጸ አይሆን፣ አልቀበለውም። ገለጸ አይደል? እንደ ይሄው አብ ወልድ መንፈስ ቅዱስ የሚለው አሳይሽ እኮ ማለት እኮ ለብዙ ሰው ነው የሚጠቀመው። አንድ ሰው እኛ አደረገን ካለ ለራሱ ለአንድነትም ሊቀበል። አሁን ክርክር ስለያሽ አሁን ክርክር ይዘሽ ከኛ በላይ ስለ መጽሐፍ ቅዱስ አውቃለሁ እያልሽ ስለሆነ መጠቅስልሽን ጥቅሶች ያዣቸው። በቃ በጣም አሁን ወደ ክርክር ገባሽና ጥቅስ ይሄ ነው። ይሄ አብ በወልድ መንፈስ ቅዱስ የሚለው ትልቁ ይሄ ነው። ስሚኝ አሁን በቃ አሁን ስሚ እናመሰግናለን። ስሚ አሁን የምጠቅሳቸውን ጥቅሶች ጻፊያቸው በቃ 27 ይሄ 27 ጭንቅላቴ ላይ ነው። አየህ አትፉፊ ጻፊያቸው በጭንቅላት ሳይሆን ጻፊያቸው። ዘፍጥረትን ክፈትላት ኒኩ በጌታ እኔ ተውሂድን አስረጅኝ ብለሽ ማለት ነው እግዚአብሔርን አንድ ነገር አታስረጅኝም። እኔ በስማ ያው ዘፍጥረት 1:26ን ያሽው ሄደች እንዴ ካየ ወይ ዮሐንስ ወንጌል ላይ ያለ ሀሳብ አለ እንመጣለን የሚል ምዕራፍ 16 ወር ምዕራፍ 14 ላይ ወደ እሱ እንሄዳለን ብዬ እኮ ነው። ከብሉይ ኪዳን ጀምረን ወደ አዲስ ኪዳን እንሄዳለን። ምክንያቱም ብሉይ ኪዳን ላይም ስላሴ ስላለ ከዛ ጀምረን ወደ አዲስ ኪዳን እንሄዳለን ብዬ ነው። እንግዲህ በቃ መዳረቅ ነው የሆነው ብትል አይ ቲንክ ተምጣና ጥቅሶችን ተልካም ነው የመጣቸው የሚል እንትን አለኝ፣ ጥርጣሬ አለኝ።
በጣም አደረቀቻችሁ። ጥሩ ትምህርት ሰጣችኋታል። ከስር ያሉትም ከሰሙ ይጠቀሙበታል ትምህርቱን። እሙ መተሻል አይደለ? መተሻል እሙ ወላሂ እላለሁ፣ በአላህ ስም እላለሁ። የላከኝ ሰው የለም። እንዲሁ ገባው። እንዳው ስታስገቡኝ ገረመኝ እና ሰው ዝም ብዬ ነው 27 ምን ወንጌል ነበር ቅድም ኢየሱስ የተሰቀለበት? አንዴ ስምኝ እሙ በክርስቶስ ላወራ ስል ነው እንደምትሄዱ። አይዞ በቃ አባ አይ ቲንክ የቤት ስራ ሰተናት ትሂድ። ጥቅሶችን እንንገራትና ትውጣ። በቃ አይሻልም? ለሌሎቹ እድል እየሰጠን ማውራት ስላለብን እግዚአብሔር አንተ ግን